በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተከበራችሁ ኦርቶዶክሳውያን ሁላችሁ በመላ ዓለም የምትገኙ እናት አባቶቼ፣ ወንድሞቼ በልዑል እግዚአብሔር ስም እንደምን ዋላችሁ? እንደምን አደራችሁ? እንደምን እስከ ሰዓት ድረስ ቆያችሁ? አሜን። አባቶቻችን አምላክ ዛሬም ዘወትርም ስሙ የተመሰገነ የከበረ ይሁን። በእውነት እንደምን ከርማችኋል? እንደምን ቆይታችኋል? መዋዕለ ጾሙን ያስጀመረን አምላክ መዋዕለ ጾሙን ደግሞ በሰላም አስፈጽሞ ትንሣኤውን ገልጦልን ለትንሣኤው ደርሰን ትንሣኤውን ገልጦልን እንኳን እሱ ለተመረጡት ነው። ለትንሣኤው ደርሰን በዕለቱ ደግሞ ቅዱስ ሥጋውን ክቡር ደሙን ተቀብለን ከክርስቶስ ከሞቱ ጋር ሞቱን በሚመስል ሞት ተባብረን ትንሣኤውን በሚመስል ትንሣኤም ደግሞ ከእርሱ ጋር ለመተባበር የተዘጋጀን ኦርቶዶክሳውያን ሁላችን በእውነት መልካም የጾም የተጋድሎ ወቅት ይሆንልን የሚለውን ምኞቴንም መልእክቴንም በዚሁ ላስተላልፍ እወዳለሁ። የተዘጋጃችሁ ነው ለትንሣኤ? የትንሣኤ ቅዱስ ቁርባን እንዳያልፈን ብለን ብዙ ጊዜ ተነጋግረናል አይደል? አይን ድምጽ የምትሰሙ ኦርቶዶክሳውያን ተዘጋጁ። በየትኛውም አገልግሎት ውስጥ ሆኑ፣ የትኛውንም ተጋድሎ አድርጋችሁ ኑሩ። ያው ታውቁታላችሁ፣ ፍልጥ ማሰሪያው ልጥ ነውና ምንም አይነት የጽድቅ ስራ ብንሰራ፣ ምንም ብናገለግል፣ ምንም ብንል ማሰሪያው የክርስቶስ ቅዱስ ሥጋና ክቡር ደም ነው። የትንሣኤ ዕለት ደግሞ ይለያል ክብሩም። ለዕለቱ የተሰጠው ክብር ነው እንጂ የክርስቶስ ቅዱስ ሥጋና ክቡር ደም ያው 365ቱንም ቀን በሙሉ በኦርቶዶክስ ቤተ ክርስቲያን ሥጋው ይፈተታል፣ ቅዱስ ደሙ ይቀዳል። እዚህ ቅዱስ ሥጋውን ክቡር ደሙን ለመቀበል 365ቱም ቀን ቤተ ክርስቲያን ክፍት ነው። የጥምቀት የልደትና የትንሣኤ ግን ክብራቸው ትንሽ ከሌሎቹ የዕለቱን በማስመልከት እነዚህ ሶስቱ ዕለታት ጌታችን የሚከብርባቸው ታላቅ ዕለት ናቸው። 18 በዓላት የጌታችን በዓላት አሉ። ከነዛ ከ18ቱ በዓላት ደግሞ እነዚህ ሶስቱ ዕለታት ደግሞ የተለዩ ናቸውና እንደው የትንሣኤን ዕለት አደራችሁን በዚሁ አጋጣሚ እንደው ልመክራችሁ ሳይሆን ላስታውሳችሁ የምፈልገው ነገር የቅድስት ትንሣኤውን ዕለት ያለ ቅዱስ ቁርባን እንዳናከብር ኦርቶዶክሳውያን፣ ይችን ድምጽ የምትሰሙ ኦርቶዶክሳውያን፣ እውነተኞቹ ኦርቶዶክሳውያን ያለብንን ነገር ሌላ አይደለም እኮ ያለምን ኃጢአት መተው ነው አይደል? ሌላ ከዚህ የተለየ ነገር ከኛ አይጠበቅም። ራሳችንን በንስሐ አንጽተን ወደ ቅዱስ ሥጋው ወደ ክቡር ደሙ እንቀርብ። ስንቀርብ ደግሞ በስርዓት በፈሪሃ እግዚአብሔር እና በስርዓት እግዚአብሔር የስርዓት አምላክ ነው፣ መሐሪ ነው፣ ይቅር ባይ ነው እንደምንለው ሁሉ ደግሞ የስርዓት አምላክ ነው። ስርዓቱን ለማይጠብቁት ደግሞ ቀጪ አምላክ ነው። ሲኦልንና ገሃነመ እሳትን ያዘጋጀም አምላክ ነው። ገነትንና መንግስተ ሰማያትን ብቻ አይደለም ያዘጋጀው። መሐሪ ነው፣ ይቅር ባይ ነው። የባህሪው ናቸው እነዚህ፣ የባህሪ ገንዘቦቹ ናቸው። የዛኑ ያህል ደግሞ ቃሉን ለማይሰሙት ለማይታዘዙት አመፀኞቹ ደግሞ ሲኦልን ያዘጋጀም አምላክ ነው እና ዘላለማዊ ደግሞ መቅጫ ደግሞ ገሃነመ እሳት የሚባል እጅግ አስፈሪ ደግሞ መቅጫም አለው እና በፍርሃት በንስሐ ሆነን ካለንበት የቆሸሸ ሕይወት ወጥቶ ንስሐ ገብቶ ከክርስቶስ ጋር አንድ መሆን። ይሄ ቃል ሁሌ የምንሰማዋለን፣ ግን ቃሉ ምን ያህል ከባድ እንደሆነ ልብ ብላችሁ ታውቃላችሁ? አስቡት እስቲ። ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሏል። ከዛ በኋላ ቀጥሎ ያለው ሥጋዬን የሚበላ ደሜን የሚጠጣ እኔ በእርሱ አድራለሁ እሱም በእኔ ከክርስቶስ ጋር ውህደት የምንፈጥርበት ነው። አስባችሁታል ምን ያህል ከባድ ነገር እንደሆነ? እና ታዲያ በዚህ ዲያብሎስ በገዛት ዓለም ውስጥ ሆነን ከክርስቶስ ጋር መሆን አለመፈለግ ምንኛ በእውነት በሥጋም በነፍስም መቅበዝበዝ ነውና ኦርቶዶክሳውያን በተለይ እኔ እንደው እናንተን ለመምከር አይደለም ይሄን ሁሉ የምላችሁ፣ አሁንም ቢሆን አደራ
እኔ አንድ ሰው ነፍስ መዳንና የአንድ ሰው ነፍስ መጥፋት ጉዳይ ያሳስበኛል፣ እንደ አንድ ክርስቲያን ያሳስበኛል። እና አንድ ሰው ንስሐ ገብቶ ወደ ቅዱስ ቁርባን ሲመጣ ማየት ይሄ በሰማይ እነ ሚካኤል እነ ገብርኤል መላእክት በአጠቃላይ የሚደሰቱበት ነው። ወንጌሉ የሚለው አይደል ሉቃስ ወንጌል ላይ ተጻፈው ንስሐ በሚገባ በአንድ ኃጥእ ምክንያት በሰማይ መላእክት ዘንድ ሐሴት ደስታ ይደረጋል ይላል። እና ያን ደስታ ነው እኛ የምንካፈለው ሌላ አይደለም። እና የዓለም ወዳጅ ሊሆን የሚፈቅድ ቢኖር እርሱ የእግዚአብሔር ጠላት ነው ይላል አይደል መጽሐፋችን። የእግዚአብሔር ጠላት ነው ማን? ለዓለም ወዳጅ መሆን የሚፈቅድ ቢኖር ነው። ስለዚህ ከእግዚአብሔር ጋር ጠላት ሆነ ቆመህ እንዴት ነው ለዓለም ወዳጅ ሆነ? እንዴት ነው የምንዘልቀው? እንዴት ነው መጨረሻችን ምንድን ነው የሚሆነው? የዓለም ወዳጅ መሆን የሚፈልግ ካለ እሱ የእግዚአብሔር ጠላት ነው ይላል። የእግዚአብሔር ወዳጅ አለመሆን አንድ ነገር ሆኖ ሳለ ግና ከእግዚአብሔር ጋር በጠላትነት መቆም ደግሞ እጅግ አስፈሪ ነው። ስለዚህ የዓለም ወዳጅ አለመሆን ምንድን ነው? እህቶች አለባበሳችሁን አስተካክሉ፣ የምትኳኳሉትን ነገር ተዉ፣ ዱቄታችሁን ነገር ይህ ምንዝር ጌጥ የምትጠቀሙትን ነገር ተዉ። ከዛ ውጭ እንግዲህ መቼስ ነፍሳት ታጠፉ ማለት ለምንድን ነው ይህን ንስሐ ገብታችሁ ማትተውት እና ወደ ቅዱስ ቁርባኑ ማትቀርቡት ለምንድን ነው? በእውነት ለክርስቶስ ያለሽ ፍቅር ለሜካፕ ካለሽ ፍቅር አይበልጥም እህቴ። የሜካፕ ፍቅር ከክርስቶስ ቅዱስ ጋርና ክቡር ደም ሊያርቅሽ እሱን ተይና ወደ ከክርስቶስ ጋር ውህደት ፍጠሪ ነው እኮ። እና ይህን የምንለው ደግሞ ከብዙ ነገር አንጻር ነው። መጪው ጊዜ ለክርስቲያኖች እየከፋ የሚመጣ ጊዜ ነው። በተለይ ኢትዮጵያ ውስጥ ላለን የውጭ ላይ ያላችሁት ቆይ ገና ነው የእናንተ ጊዜ የእናንተ የመከራ ጊዜ ገና ነው። ትንሽ ጠብቁ፣ ቆይ ግድ የለም። ለእኛ ግን መከራው ከፊታችን ነው። ሰይፉም አለ አዝመራውም አለ። እና ምናልባት ከተራፊዎቹ ያድርገን እግዚአብሔር። እያጠነከርኩ እየሄድኩ ግልጽ ላድርገው እንዴ ወደ መልእክት ገባው አይደለ? እንደው ገድለ ቅዱሳን ለሐዋሳ ነበር የመጣሁት። ይቅርታ፣ ወደ መልእክቱ ገባው። እንግዲህ ምን መልእክቱን ጨርሼ በዚህ ልሂድ እና ላጠንክረው። ይኸውላችሁ ኦርቶዶክሳውያን አንድ ነገር ልንገራችሁ። አባቶችም ጋር በስልክ አወራለሁ፣ ይገናኛለሁም፣ ያለሁባት ቢሮ ድረስ ይመጣሉ፣ መልእክትም ይልኩልኛል። ለምሳሌ አሁን በቅርቡ መልካ ጉባኤውን በምትችሉት ዋጋ ወሰዱ ብያለሁ አይደል? በራሴ ፍቃድ ያደረኩት እንዳይመስላችሁ፣ የአባቶች ትእዛዝ ነው። ለአብይ ጾሙ ምእመናን እንዲጠቀሙበት መጽሐፉን አዳርስ ተብዬ መልእክት ከአንድም 2-3 ገዳማት መልእክት ስለመጣልኝ ነው። በዛ መልእክት መሰረት እንግዲህ በቻላችሁት ያቅም ዋጋ ማለት ዋጋው 25,000 ብር ነው። መልካ ጉባኤው ይዘቱ ምንነቱን በተደጋጋሚ ሰምታችሁታል። የማይጠቀምበት ሰው እንደውም አይውሰደው ነው። እንደውም መጀመሪያ የተባለ የነበረው አይደል? የማይጠቀምበት አይውሰደው ነው። እኔና አብይ ጾሙን የጌታችንን ነገረ ስጋዊውን ብቻ የሚያወሱት ምስጋናዎቹ የጌታችን ከ21 በላይ ናቸው። ለዚህ ለአብይ ጾም ወቅት ደግሞ ብትጠቀሙባቸው በነፍስ በስጋ የምትከብሩባቸው ናቸው። እነዛ ከ21 በላይ የሚሆኑ የጌታችን ምስጋናዎች መከራውን፣ ሞቱን፣ ትንሣኤውን የሚያወሱ ምስጋናዎች ናቸው። እነዛ ቀጥታ ወስዶ ቀራንዮ የሚያደርሱን፣ ከመከራው የሚያሳትፉን፣ በትንሣኤውም ደግሞ ሐሴት አድርገን በትንሣኤውም የሚያስተባብሩ ናቸውና በተለይ መከራውን ወቅት የሚያወሱበት መንገድ የሚያስለቅስም የጌታችን ምስጋናዎች አሉ። በእውነት ከዚህ በፊት አንብቤላችኋለሁ። በኩሉ ሕማሙ የሚለው የእመቤታችን የክርስቶስን መከራ እያንዳንዷን እየጠቀሰ በዚህ መከራው ተማጽኝብሻለሁ እያለ በኩሉ ሕማሙ ብሎ ጠቅሶ እያንዳንዷን የክርስቶስ መከራ እየጠቀሰ በዚህ ተማጽንኩብሽ እመቤቴ እያለ እና እያለቀሳችሁ ነው የምትጸልዩት ይህን ጸሎት። እንዲህ አይነት ጸሎቶች አሉት እና ከ21 በላይ ናቸው የጌታችን ብቻ ምስጋናዎችና የስላሴ ደግሞ ከ33 በላይ ያሉ የእመቤታችንም እንደዛውና ከቅዱሳኑ ከ380 መልክ ውጭና ከዳዊቱ ዋናው ዳዊቱና መዝሙረ ክርስቶስ መዝሙረ ድንግሉ ነው። እና አሁን ይህንን አባቶች ምእመናን ለአብይ ጾም ወቅት እንዲጠቀሙበት የሚል መልእክት ስለመጣ ከዛ አንጻር ነው። እና ምን ልላችሁ ነው፣ አባቶች ጋር የመገናኘት እንትኑ አለን።
እና በአጠቃላይ የምነግራችሁ ነገር ባጭሩ ጠቆም ማድረጊያችሁ ማልፈው ነገር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንንና ኢትዮጵያን ለማጥፋት ከተቻለ ለማጥፋት ካልተቻለ ደግሞ ለማዳከም ካልተቻለ ደግሞ ምእመናኖቿን የመምታቱ ስራ ከሁለት ቤቶች ይወጣል። ያው ታውቁታላችሁ። ከላይ ከጳጳሳት ሁሉ ይጀምራል። እንግዲህ ያጠነከርኩላችሁ ሊድ ብያቸዋለሁ አይደለ? ከጳጳሳት ይጀምራል፣ ከሀገረ ስብከቶች ይጀምራል እና ከቤተ ክህነቱ የሚጀምር ቤተ ክርስቲያን መዋቅሯን ተጠቅሞ ምእመናኖቿን የመምታት ሴራ ሁሉ እንግዲህ በውጭ ያለው የታቀደላትን እንዲህ ካታጎራይዝ አድርገን እንየው ካልን ወደ 20 ሊጠጉ ነው ቤተ ክርስቲያንና ኢትዮጵያን የማጥፋቱ ሴራና ምን ልላችሁ ፈልጌ ነው የክርስቶስን ቅዱስ ሥጋና ክቡር ደም ተቀብለን ተዘጋጅተን ለቤተ ክርስቲያን መሞት እንኳን ካለብን በእውነት ራሳችንን ተዘጋጅተን መቀመጥ ነው ያለብን። በዚህ ዘመን በህይወት የኖረ እውነተኛ ኦርቶዶክሳዊ ካለ በዚህ ዘመን በመኖሩ የሚያለቅስ ነው በእውነት። በዚህ ሰዓት ቤተ ክርስቲያን እንዲህ ስትሆን ከማየት በላይ ምን የሚያስለቅሳል? እንዲህ ስትሆን በእውነት እና ክርስቶስን የምትወዱ ኦርቶዶክሳውያን ህይወት የሰጠችን ቤተ ክርስቲያንን እናቴ የምንላት ኦርቶዶክሳውያን እንደ አደራችሁን የቤተ ክርስቲያን መከራዋ ከሁለቱ ቤቶች ጭምር የሚወጣ ነው። ከአሕዛቡ ተውትና ከሁለቱ ቤቶች ከቤተ ክህነትና ከቤተ መንግስት መዋቅራዊ በሆነ መንገድ ቤተ ክርስቲያኒቱ እንደው መቼስ በዚህ ዘመን እኛ ኢትዮጵያውያንና ኦርቶዶክሳውያን በተለየ ሁኔታ ደግሞ በዚህ ዘመን ኢትዮጵያ ውስጥ በዚህ መልኩ መኖራችን በራሱ ተአምር እኮ ነው። እንደ ተአምር እኮ የሚጻፍ ነው በብራና እኮ እንደ ተአምር የሚጻፍ ነው በእውነት። እንዴት እግዚአብሔር በቅዱሳኑ ቃል ኪዳን ይዞን እንዳለ ነው የምትረዱት። ከኑሮ ሁኔታ፣ ከጦርነቱ፣ ከረሃቡ፣ ከበሽታው እንደገና የምእመናንን ነፍስ ደግሞ ለመንጠቅ እዚህ የሚኬድበት መንገድ ምናምን መከራዋን ስታዩት ቤተ ክርስቲያን እና ቤተ ክርስቲያን እስቲ መከራዋን እንካፈልላ ግድ የለም ችግሯን አሁን ቤተ ክርስቲያን ላይ የቤተ ክርስቲያንን ችግር የሀገርን ችግር በዝርዝር እንዘርዝረው እና እንጥቀሰው ብንል ጊዜም አይበቃንም፣ ሁኔታዎችም አይፈቅዱም። የኔታ ዝራ እንዳሉት ያው እሳቸውን ከገዳም በመጣ መልእክት ነው ሁሉ ነገር ተቆርጦ ያለቀ ጉዳይ ነው እና አሁን የገደል አፈር ታውቃላችሁ ወይስ በገጠር ኢትዮጵያ ያደግን እናውቀዋለንና እንደ ገደል አፈር አሁን መከራዋ በሙሉ እየተሸረሸረ የሚያልቅበት ወቅት ላይ ነች ያለችው ይህች ቤተ ክርስቲያን እና እኛ የት ነን? እሱ ነው ዋናው ነገራቸው የፈለኩት ነገር። እኛ የት ላይ ነን? የእውነት ሰይፉ ላይ ብቻ ተገኝተን አዝመራው ላይ ላንገኝ ነው? ወደ ቅዱስ ቁርባኑ ካልመጣን አዝመራውን አናገኘውም። ይሄንን እርግጠኛ ሆነን ነው የምንነግራቸው። እና ለማንኛውም የቤተ ክርስቲያን መከራኛ እንደምናስበው ቀላል አይደለም። መላው ዓለም ኢትዮጵያ ላይ ሴራ አለው። በፖለቲካው ማካሄድ ብታዩት ይሄ በዚህ በሚስጥራዊ ቡድን በዚህ በአምልኮተ ሰይጣን በ666 አቀንቃኞቹ እንደገና ይሄ ምንድነው ዋን ወርልድ ኦርደር በሉት ኢንላይትመንት የሚሉት በሉት ምን ግብረ ሰዶሞች በሉት ምን በሉት ብቻ እንደገና አህዛብ በጎን ለብቻ ታስታውሳላችሁ። ከዛሬ 3 አመት በፊት ጀምሮ ዝግጅት አለበት እዚህ ሱዳን ላይ ደፍጦ ያለ ዘ7 ወርድ ኦፍ አረብ የሚል ጥምር ጦር ከ7 የአረብ ሀገራት የተውጣጣ ጥምር ጦር አለ። ሳይፉን ስሎ ፊሽካ የሚጠብቅ ኢትዮጵያ ለመግባት ከ7 የአረብ ጎግል አድርጉና አግኙት ዘ7 ወርድ ኦፍ አረብ ብላችሁ። አህዛብ የራሳቸው አጀንዳ አላቸው ኢትዮጵያ ውስጥ ኦርቶዶክሳውያን ውስጥ የሰይጣን ልጆች የራሳቸው አጀንዳ አላቸው እና ቤተ ክርስቲያኒቱ መከራዋ እንዲህ እንደምናስበው ቀላል እንዳይመስለን እጅግ ከባድ ነው። ከእኛ ከምንረዳው በላይ እንደው የገባቸው እንኳን ሲነግሩ ለመረዳት እንኳን አቁም የለንም። እውነቱ ለመናገር የገባቸው ሰዎች ቤተ ክርስቲያን ላይ የመጣው መከራ ሀገር ላይ የመጣው መከራ ይሄ ነው ብለው ሲነግሩን እነሱን እንኳን ለመረዳት የሚያስችል የአእምሮ ዝግጅት እና ልቦና የለንም በእውነት እና ከምናስበው በላይ የጥፋት ጊዜ ነው። ስለዚህ
ክርስቶስን የምትወዱ ኦርቶዶክሳውያን፣ ቤተ ክርስቲያን እናቴ የምትሏት ኦርቶዶክሳውያን፣ እውነቴን ነው የምላችሁ፣ ይህችን ድምጽ ስሙኝ። ቤተ ክርስቲያንን በዚህ ወቅት የመከራዋ ተሳታፊዎች ሆነን እናልፍ ዘንድ ከፈለጋችሁ ወደ እውነተኛው መንገድ ደግሞ ቤተ ክርስቲያን እንድታሻግረን በእውነት ከፈለጋችሁ መጀመሪያ ማድረግ ያለብን ከክርስቶስ ጋር ውህደት መፍጠር ነው። የዓለም ወዳጅ ሆነን የእግዚአብሔር ጠላት ሆነን ከምንቀጥል ራሳችንን በንስሐ እናንጻና ለቅዱስ ቁርባን ለትንሣኤ እንዘጋጅ። እንግዲህ ብንኖር ቤተ ክርስቲያናችን ትንሣኤውን እናይበታለን፣ ብናልፍም ደግሞ የክርስቶስን መንግስት እንወርስበታለን እና ይሄ ቆርጦ የተዘጋጀ እውነተኛ ልጆች እንሆንላት። እንዴ እናንተ መከራው ገና ቤተ ክርስቲያን ላይ የታቀደው ነገር እጅግ ከባድ ነው። እኛ ገና በጣም ምንም እንዳልተረዳን የምታውቁት ነገር ጠላቶች አሁን ውስጥ እንኳን የእኛን ሰዎች በማትገምቷቸው ሰዎች የቤተ ክርስቲያን ጠላት ሆነው ሲገለጡ ልታያቸው ትችላላችሁ። ሚዲያ ላይ ጭምር ነው ማለት የማትገምቷቸው መዋቅራዊ በሆነ መንገድ አሁን ቅባት የጎጃም ይሄ ቅባት ካራ ምናምን የሚባለው ራሱን የቻለ መዋቅር ውስጥ ዘርግቷል። ሚዲያ ተቆጣጥሯል። አህዛቡ፣ መናፍቁ፣ ቅባቱ፣ ተሐድሶ ይሄ ሁሉ ቤተ ክርስቲያን ውስጥ በመዋቅር ደረጃ አለ። ስለዚህ ሻሽ ጠምጥሞ የጉባኤ ቤት መምህር መስሎ ሲገለጽ ልታዩት ትችላላችሁ። አስተምሮቷን እዛ ጋር ሲያፋልስ ልታዩት ትችላላችሁ። ስለዚህ ወይ ተሐድሶ ነው፣ መናፍቅ ነው፣ ወይ ቅባት ነው፣ ወይ አህዛብ ነው። ቤተ ክርስቲያን የሚነካ ነገር ስታዩ ከዚህ በኋላ ከነዚህ አራት ነገሮች የሚወጣ አይደለም። ቅባቶች መዋቅር አላቸው ብያቸዋለሁ። የጎጃም አካባቢ የተነሱ አህዛብ አሉ፣ መናፍቃን አሉ፣ ተሐድሶዎች አሉ። አሁን የሚያስቸግረው የቅባቶቹና የተሐድሶቹ ነው። ውስጥ ስላሉ የሚወጡት የእኛኑ መስለው የሚነሱት ምናልባት አንዳንዴ እግዚአብሔር መንፈስ ቅዱስ እንደ ፊታቸውን ጸፍቶ አፋቸውን ከፍቶ እውነት ሲያናገራቸው ሚዲያ ላይ ሁሉ ታያላችሁ። ወጥተው አሁን ገድሉን ድርሳኑን ይተቻሉ፣ አስተምሮታን ይተቻሉ፣ እንዲህ ብትሆን ይሏቸዋል። ስታዩቸው ግን መምህራን መስለው ሊገለጡ ይችላሉ። የቤተ ክርስቲያኗ መምህራን መስለው ይሄ ሁሉ ትግልና ፍትጊያ ምንድን ነው? ምእመናኖቿን መንጠቅ ነው። እና በግ ሆነን ዝም ብለን በተኩላ ለምን እንበላለን? እና እናንተ ቁጭ ብላችሁ ቲክቶክና ዩቲዩብ ላይ ከሌ እያላችሁ በድጋፍ የምትንጫጩ ናችሁ። ቤተ ክርስቲያን መከራዋ ከዛ በላይ ነው። እንንቃ፣ አይነ ልቦናችን እናብራ። ይሄ እንዲሆን ደግሞ ከክርስቶስ ጋር ህብረት ይኑረን። እንዴ ሰው እንዴት ነው የቤተ ክርስቲያን ጠላት ጋር አብሮ ቤተ ክርስቲያንን የሚወጋው? በእውነት አይሁድስ አንዴ ክርስቶስን አሳልፈው ሰቀሉ፣ ለዓለም ድህነት ሆነ ሚስጥሩ። በህይወት ዘመናችን ክርስቶስን እየሰቀል እንዴት እንኖራለን? በእውነት ቤተ ክርስቲያንን በዚህ ደረጃ ስርዓቷን፣ ትውፊቷን፣ ቀኖናዋን፣ ዶግማዋን መንካት ማለት ክርስቶስን መስቀል ነው። በህይወት ዘመን ክርስቶስን እየሰቀሉ መኖር ነው እና ይሄ እንዳይሆን በእውነት አይነ ኦርቶዶክሳውያን ሲሆን ዓለምን እኛ እንድንገዛው አልጫውን የሆነ ዓለም እኛ በጨው ሆነ እንድናጣፍጠው ስልጣንም ያለን መልእክትም የተሰጠን እኛው ኦርቶዶክሳውያኑ ነን። ጭራሽ በጨለማው ዓለም ውስጥ ገብተን የበለጠ ጨልመን ደግሞ አንገኝ በእውነት እና እንግዲህ ቅዱስ ስጋውን ክቡር ደሙን ካልተቀበልን በቀር ለቤተ ክርስቲያን አይን ሆነን ዘብ ሆነን መቆም አንችልም። በእውነት ክርስቶስ ተመልከቱ፣ እግዚአብሔር ከኛ ጋር ከሆነ ዓለሙ በመላው በክፉ መንፈስ እንደተያዘ እናውቃለን ይላል ቅዱስ ዮሐንስ በመልእክቱ። እናውቃለን ዓለም በመላ በክፉ መንፈስ እንደተያዘ መቼ? የእግዚአብሔር መንፈስ ቅዱስ በውስጣችን ካለ። ስለዚህ ባጭሩ ይሄን ሁሉ ያወራሁት ሰዓት ወሰድኩኝ። የክርስቶስን ቅዱስ ስጋና ክቡር ደም እንቀበል፣ በንስሐ እንዘጋጅ። ከዚህ በላይ ደስታ የለም በዚህ ምድርም በምድሩም በሰማዩ። እንግዲህ ሌሊት ስለሆነ አሁን ወደ 9 ሰዓት ተኩል አካባቢ ነው ሪከርድ የማደርገው። ውጭ ላይ ያሉ አንዳንድ ድምጾች የገቡ የሚረብሹ ከሆነ ይቅርታ። ስለዚህ አሁንም የመጨረሻ መልእክቴ የትንሣኤ ቅዱስ ቁርባን አይለፈን። በውጭም በውስጥም ያላችሁ ኦርቶዶክሳውያን ንስሐችሁን ጨርሱ። አብይ ጾም ላይ በእርግጥ ንስሐ አይፈቀድም፣ ግን ንስሐ አባቶቻችሁን ቀድማችሁ ካላወራችሁ ካልተዘጋጃችሁ ለምን እስከ ምሽት 3 ሰዓት ድረስ አትጾሙ? ንስሐችሁን ጨርሱ።
ለትንሣኤ የማይቆርብ ኦርቶዶክሳዊ በእውነት በዚህ ዘመን በዚህ ሰዓት ካለ ራሱ ላይ ጥያቄ ምልክት አድርጎ ይለፍ። ምናልባት ይህን እድል ደግመን ላናገኘው እንችላለን። ኤኒዌይስ ልመክራችሁ አይደለም ያለውን ነገር ለማስታወስ እና እንደ ውስጥ የሚሰማኝ ብታገለግሉ፣ ገዳማትን ብትረዱ፣ አብነት ትምህርት ቤቶችን ብትረዱ፣ የፈለገ ብታገለግሉ፣ ብትወጡ፣ ብትወድጉ፣ ብትደክሙ እኛ ራሳችን የክርስቶስ ሆነን የክርስቶስ ማደሪያ ካልሆነን ይህ ሁሉ እኮ ከንቱ እኮ አሕዛብም ያደርጉታል እኮ። ለአምላካቸው ቀንተው ብዙ ነገር ያደርጋሉ አለ አሕዛብ። ከፈለጉ የሰው አንገት እስከ መቀንጠስ የሚደርሱት እኮ ለአምላካቸው ባላቸው ቅናት ነው፣ ያደርጉታል። እና ልክ ምንም አይነት አገልግሎት እዚህ ቤተ ክርስቲያን ውስጥ ብንሰጥ እኛ የክርስቶስ ካልሆንን ሁሉ ነገር ቀሪ ነው። ዝም ብሎ ምድራዊ ጭብጨባ ያመጣ ይሆናል አገልግሎቱም፣ ስብከቱም፣ መዝሙሩም ምኑም እንጂ እንደ ክርስቶስ ካንተ ጋር ሆኖ አንተም ከክርስቶስ ጋር ካልሆንክ ምንድን በህይወት ክርስትናን የሚያወራው አላጣንም በዚህ ዘመን። እንደ ማንኛውንም ሰው ውሰዱና እንደ አላቅም የሚል እኮ የለም። የሚገርማችሁ አንዳንዴ ስራ ቦታ ሆነን ሚዲያዎችን ቼክ እናደርጋለን እና ሚዲያ ላይ የሚቀርቡ አንዳንድ ሰዎችን ሰማላችኋል። በሆነ ጉዳይ ሲጠየቁ እንደ አላቅም ማን ገደለ፣ በሆነ ጉዳይ ላይ እንዲህ ስትጠየቁ አላቅም ማንን ገደለ እና እንዲህ ድፍረት የድንቁርናችን የመጨረሻ ጥግ ማሳያው የሆነ ነገር የሆነን ሰው ጥሩትና በሆነ ጉዳይ ላይ አውሩት። ተንታኝ ነው፣ በዛ ነገር ላይ ፈትፍቶ ሲያወራ ታዩታላችሁ። ትክክል የሚሆን ሐሰተኛ ማለት ነው። ምን ልላችሁ ፈልጌ ነው፣ ክርስትናውን አሁን ሁላችሁም መጽሐፍ መናገር ትችላላችሁ። በሆነ ጉዳይ ላይ ቢነሳ ማንኛውም ርዕስ ጉዳይ ላይ ሁሉም አሁን አዋቂ ነኝ ነው። ክርስትናው ላይ ማንም ቢሆን አሁን የራሱን ሀሳብ የራሱን አስተያየት ምናምን ይሰጣል። የሚኖረው ነው በዚህ አሁን የሚፈለገው በተግባር ክርስትናውን የሚኖረው። የሚያወራው አልጠፋም። ክርስትናውን የሚያወሩት ብዙ አሉ፣ ሊቃውንት አሉ፣ ያወሩታል። ህይወታቸው ግን አይደለም ክርስትናው። መምህራን አሉ፣ በደንብ ያወሩታል ክርስትናውን። ሲሰብኩ አንደበታቸው ማር ነው፣ ሲጽፉ ብዕራቸው ልዩ ነው፣ ህይወቱን ግን አይኖሩት። በጣም የምትወዱት ሰባኪ እስቲ በግል አውሩት፣ ቀረብ ብላችሁ በጀርባ በውስጥ መስመር አውሩት። ጉዳዩ አይደለም የእናንተ መንፈሳዊ ህይወት መበላሸት፣ የአንድ ምእመን ህይወት መበላሸት ምናምን፣ ወደ መንፍቅና ሄደ ወደ አሕዛብነት ሄደ ምናምን ጉዳዩ አይደለም። ያን ክርስትናውን እነሱ አውርተው ከወደ መሬት ላይ ሲወርዱ በቃ አለቀ። አገልግሎታቸው እዛ ጋር ነው። ማንም ስለ እናንተ ነፍስ ደንታ ሰጥቶት እንዲህ እና ክርስትናውን የሚያወራው የሚሰብከው ብዙ ነው፣ በህይወት የሚኖረው ግን የለም። እና እኔ በእርሱ አድራለሁ እሱም በእኔ ያድራል፣ እኔ በእሱ እኖራለሁ እሱም በእኔ ይኖራል ያለ ጌታ በእውነት በውስጣችን እንዲኖር የመጨረሻው ማህተሙ ይሄ ነው። እና እንግዲህ የመጨረሻ መልእክቴ ነው በእውነት። ከዚህ በኋላ በዚህ ጉዳይ አልመለስም። እና ለትንሣኤ ያደራችሁ ይህን ድምጽ የሰማችሁ ኦርቶዶክሳውያን አሁን ረዥም ጊዜ ወስጄ የዘበዘብኳችሁ አይዊሽ ያ ነገሩ እያንዳንዱ ክርስቲያን ሁሉም ልክ እንደ ህጻናቱ እኛም ትልልቆቹ እየተሰለፍን ይሄንን ብናደርግና እንደዛ እንደው ባካችሁ እንደው ቤተ ክርስቲያን 365ቱንም ቀን የምታስተላልፈው መልእክት ነው ሁሌም ቢሆን እና ያ እንደው የትኛውንም የዓለም ነገር እንኳን ለመረዳት በትክክል በእውነት ቅዱስ ሥጋው ክቡር ደሙ ሲኖር ክርስቶስ በውስጣችን ሲኖር የዓለሙ ነገር ፍንትው ብሎ ይታያል። ብናገለግል አገልግሎታችን የሰመረ ይሆናል፣ የተቀባይነት ያለው ይሆናል። እና አሁን አብይ ጾሙን በተጋድሎ ቆይተን ማሰሪያችን ትንሣኤ ላይ ያለው ቅዱስ ሥጋና ክቡር ደም ነውና አምላከ ቅዱሳን ለዛ ያብቃን በእውነት። እሺ ወደ እለቱ ታሪክ እንመለስና ዛሬ እስቲ ሰዓት ወሰድኩ። እሺ ለማንኛውም ዛሬ የካቲት 29 እናታችን ቅድስት ፍቅርተ ክርስቶስ በሰማዕትነት አርፋ ከሞት ተነስታ እንደገና በተጋድሎ ኖራ
በዛሬው ዕለት ታላቅ ቃል ኪዳን ተቀብላ ያረፈችበት ዕለት ነውና ስለሷ ምንነጋገር ነው የሚሆነው። እንደዚሁ ደግሞ ሰማዕቱ ቅዱስ ዘርዓ ክርስቶስም ባለቤቷ ማለት ነው፣ እሱም እንዲሁ በሰማዕትነት ያረፈ ሰማዕት ነው። ስለዚህ እነዚህን ሁለት ቅዱሳን ታሪካቸውን እናወሳና ከበረከታቸው ተሳትፈን መጨረሻ ላይ ደግሞ የቀሩ አንድ ሁለት መልእክቶች አጫጭር መልእክቶች ነግሬያችሁ እንጨርሳለን። ስለዚህ ከምንጀምረው ከቅድስት ፍቅርተ ክርስቶስ ነው። ይህችም እናታችን በእውነት ባህርን በአጽፋ ተሻግራ እስከ ሀገረ ናግራን ድረስ ሄዳ ወንጌልን የሰበከች ታላቅ ሐዋርያዊት እናታችን ናት። የመምእዟ ቅድስት ፍቅርተ ክርስቶስ እንግዲህ እመቤታችን ተገልጻላት በጌታችን መከራ ምክንያት የደረሱባትን ሐዘን ነግራታለች። እነዚህ አምስቱን ሐዘናት እና ተአምረ ማርያም ላይ ሁሌ ሲነበብ ትሰማላችሁ አይደለ? በእኔ ምክንያት ካገኙሽ ሐዘኖች ማናቸው ሐዘን ይበልጣል ብሎ ሲላት እነዛ የዘረዘረቻቸው ስምዖን አረጋዊ ትንቢት በተናገረ ጊዜ በቤተ መቅደስ ሆኖ የሚደርስባትን በልጇ ምክንያት የሚደርስባትን ሐዘን ነግሯታል። በዛ ሰዓት ያዘነችው ሐዘን አለ። ልጇን ፈልጋ ባጣችው ጊዜ ያዘነችው ሐዘን አለ። ከዛ በኋላ በጲላጦስ ፊት የገረፉትን ግርፋት ባሰበች ጊዜ የደረሰባት ሐዘን አለ። በሞቱ ጊዜ ዕለተ ዓርብ ላይ እርቃኑን በእውነት ቸንክረው የሰቀሉትን ስቅላት ባሰበች ጊዜ ያዘነችው ሐዘን አለ። መጨረሻ ላይ ወደ አዲስ መቃብር ውስጥ እንዳወረዱት ባሰበች ጊዜ የደረሰባት ሐዘን አለ እና በልጇ ምክንያት የደረሱባት እነዚህን ሐዘኖች ነው እመቤታችን ለቅድስት ፍቅርተ ክርስቶስ የነገረቻት። እንግዲህ ከእግዚአብሔር ጋር የጠበቀ ቁርኝት ሲኖረን እነዚህ ነገሮች ከቅዱሳኑ ጋር ህብረት ሲኖረን ቅዱሳኑ ጋር እንደው ስም አልጥቀስ እንጂ አንድ መምህር አሉ በቅርቡና የሆነ ጽሁፍ ይጽፋሉ እና ሲጽፉ ያ የሚጽፉለት ጻድቅ ተገልጾ በሌሊት ይባርካቸዋል። የሚገርማቸው ስም አልጥቀስ ብያቸዋለሁ ለውዳሴ እንዳይሆንና ገርሉን እየጻፉለት ነው። ያ የጻፉለት የሚጽፉለት ገርሉን የሚጽፉለት ጻድቅ ግን ሌሊት መጥቶ ባርኳቸው ሄዷል። የነገሩኝ ነው እና የምትሰሩት ነገር ቀላል እንዳይመስላችሁ ብለው የነገሩኝ በእውነት እና ከቅዱሳኑ ጋር ይሄን ያህል ህብረት ያስገኝናል። ከክርስቶስ ጋር ስንሆን ከራሱ ከቅዱሳኑ ጋር ህብረት ይኖረናል። መጀመሪያ ከክርስቶስ ጋር ህብረት ሲኖረን ነው ግን ሁሉ ነገር በእውነት እና እናታችን ቅድስት ፍቅርተ ክርስቶስ ያላት ተጋድሎ ለክርስቶስ ያላት ፍቅር ቅድስናዋ ምኗ እንግዲህ ከሌሎቹ ቅዱሳን ጋር ከእመቤታችን ጋር ያላት ግንኙነት እንደ ወዳጅ እስከመሆን ድረስ በእውነት እመቤታችን ሁሉ እንግዲህ ተገልጣ በልጅ ምክንያት እኮ እነዚህ ሐዘኖች ደረሱብኝ ብላ ሚስጥር ነግራታለች። የፈለገችውንም እንድታደርግበት ደግሞ እመቤታችን የእጇን መስቀልም ሰጥታታለች ለቅድስት ፍቅርተ ክርስቶስ እና ይቺ የከበረች እናታችን ሰውን ወደሚበሉ ሰዎች ሄዳ እንግዲህ በዛም ጭምር ወንጌልን ሰብካለች። ወደ እንደነዚህ ያሉ ሰዎች ዘንድ ሄዶ ወንጌልን የሰበከው ሐዋርያው ቅዱስ ማቲያስ ነው። ከሱ ጋር ተመሳሳይ ታሪክ አላት እናታችን ቅድስት ፍቅርተ ክርስቶስ። እሷም ሰውን ወደሚበሉ ሰዎች ዘንድ ሄዳ እንግዲህ ሰውን እንዳይበሉ ይህን የሚያደርግ ደግሞ በእነሱ ያደረ ሰይጣን መሆኑን አስተምራ በእውነት በኋላ በተአምራት ከዛ ከነበሩበት የአውሬነት ጠባይ ወጥተው ወደ አርአያ ሰብነት ተለውጠው በእውነት ከዛ በኋላ ምን እናድርግ ብለው ሲሏት ዘርታችሁ አብቅላችሁ አጭዳችሁ ፈጭታችሁ እንደዚህ አድርጋችሁ ብትበሉ ብላ ስትላቸው ይህን እንዴት እናደርጋለን አሏት። እሷ በተአምር በአንዲት ቀን ብቻ እህል ትዘራለች። የዛኑ ቀን ይበቅላል፣ የዛኑ ቀን ይታጨዳል፣ የዛኑ ቀን ትፋጭታ ለምግብነት አብቅታ ትመግባቸዋለች። እንደ ማር ይጣፍጣቸዋል የመገበቻቸው። ስለዚህ እንደዚህ ያደረጋችሁ ይህን ነው መብላት እንጂ ይሄ ሰይጣን ስራ ነው ብላ ያንን ያሉበትን የርኩሰት ሕይወት እንዲተው አድርጋ አስተምራ አስጠምቃቸው 6 አብያተ ክርስቲያናትን ሰርታላቸዋለች። ወንጌልን፣ ስንክሳርን፣ ሃይማኖተ አበው፣ መዝሙረ ዳዊት፣ አርጋኖንን በእጇ ጽፋ በእነዚህ 6 አብያተ ክርስቲያናት ውስጥ አስቀምጣ ትልቅ ሐዋርያዊ አገልግሎት የፈጸመች እናታችን ናት። በእውነት በረከቷ ይደርብን። ዛሬ በዚህ ረፍቷ አስተምራት ነው የምንለው ይችን ቅድስት እናት። በሌላም በኩል ሙታንን እያስነሳች ለአጼ ሱስንዮስ ጭምር ስለ እውነት እንዲመሰክሩለት ታደርግ ነበር ይላል ገድሏ። በእውነት እንግዲህ እርሷም ራሷ አንገቷን ተሰይፋ ሰማዕትነትን የተቀበለች ነች ከባለቤቷ ከቅዱስ ዘርዓ ክርስቶስ ጋር ጭምር።
የገድሏን ነገር በደንብ በሰፊው እናየዋለን። ይቺ እናታችን ቅድስት ክርስቶስ ሰምራ ፍቅርተ ክርስቶስ ይቅርታ በጎንደር ክፍለ ሀገር በደራ ፎገራ አንበሳሜ በሚባለው ቦታ የአብርሃምና የሳራ ምግባር ካላቸው ከአባቷ ከላባ ከእናቷ ወንጌላዊት ጌታችን በተወለደበት ዕለት ታኅሳስ 29 ቀን በታዘዘ መልአክ አብሳሪነት ነው የተወለደችው። እንግዲህ በመልአክ ብስራት የሚወለዱ በሙሉ በቅድስና ያሉ ናቸው። ቅድስናቸውን እግዚአብሔር ከመጀመሪያ ጀምሮ የሚገልጣቸው ቅዱሳን ከመጀመሪያ ሲወለዱ ሲጸነሱ ጀምሮ ይታወቃል። በነገራቸው ላይ እንግዲህ ኤርምያስን በእናት ማህፀን ሳለ ቀደስኩ እንዳለው ከእናታቸው ማህፀን ለድህነት ምክንያት ተደርገው ወደዚህ ዓለም የሚመጡ ቅዱሳን ገና ከብስራታቸው ጀምሮ መልአክ መጥቶ ነው የሚያበስራቸው። ከዛ ጀምሮ መገለጫዎቻቸው እየታወቁ ይመጣሉ በየጊዜው። ስለዚህ ይህችንም ቅድስት እናት የታዘዘ መልአክ ነው ሄዶ አብስሮ በዛ መሰረት ታኅሳስ 29 ቀን የተወለደችው። በተወለደችም ጊዜ በተወለደችበት ዕለት በእግሯ ቆማ በማኅፀንህ ቸርነትህ ከጨለማ ወደ ብርሃን ላወጣኸኝ ለአብ ምስጋና፣ ለወልድ ምስጋና፣ ለመንፈስ ቅዱስ ምስጋና ይገባል ብላ ስሉስ ቅዱስን አመስግናለች። መቼ? የተወለደች ዕለት። ምን ስለሆነች? ከእናቷ ማህፀን ጀምራ የተመረጠች የተቀደሰች የተለየች ስለሆነች በእውነት እና ቤተሰቦቿ ያገኟት በስዕለትም ስለነበረ ስመ ክርስትናዋም ማርያም ጸዳለ ተብሏል። ፍቅርተ ክርስቶስ የሚለው የቆብ ወይንም የምንኩስና ስሟ ነው። እድሜዋ ለትምህርት እንደደረሰ እግዚአብሔር የላከው አንድ የበቃ መነኩሴ ወደ እርሷ በመሄድ የዳዊትን መዝሙር፣ የብሉያትን፣ የሐዲሳትን መጽሐፍት፣ የቤተ ክርስቲያንን ትምህርት ሁሉ በሚገባ አስተምሯታል። እናታችን ቅድስት ፍቅርተ ክርስቶስም በነበረችበት ዘመን አጼ ሱስንዮስ ሁለት ባህሪ የሚለውን የረከሰ የሮማውያንን የክህደት ትምህርት ሃይማኖቱን የሀገራችን ሕዝብ ሁሉ እንዲያምን በማወጅ በዚህ ምክንያት በሀገራችን ከፍተኛ የሆነ የሃይማኖት ግጭት እንኳን አይባልም እንግዲህ የሃይማኖት ጦርነት ነው የመጣው። በዚህም የተነሳ እንግዲህ በክህነት ያሉ ብቻ ከ8,000 በላይ ክርስቲያኖች በግፍ ተጨፍጭፈው ሲያልቁ ቅድስት ፍቅርተ ክርስቶስ እንግዲህ ከነ አቡነ ስምዖን በወቅቱ ከነበሩት ጻድቁ ከአቡነ ስምዖን ጋርና ከሌሎችም ቅዱሳት አንስት ጋራ ተሰልፋ እንደዚሁ ስለ ሃይማኖቷ በቆራጥነት ተነስታ ሰማዕትነትን ተቀብላለች። ለሃይማኖቷ ምስክር ሆናለች። አንገቷንም ተሰይፋለች። ባሏ ዘርአ ክርስቶስም በሰማዕትነት አርፎ 7 አክሊላት ወርደውለታል። 7 አክሊላት ባሏ ዘርአ ክርስቶስ። የእሱን ነገር እናንሳው። እንግዲህ ይህም ዘርአ ክርስቶስ ስለ ሃይማኖት ሲል በካህዲያን ነገስታት ፊት የጌታችንን የኢየሱስ ክርስቶስን አምላክነት መስክሮ ስለ ስሙ ብሎ አንገቱን ተሰይፎ በሰማዕትነት ያረፈ ሲሆን ጌታችንም 7 አክሊላትን ያቀዳጀው ታላቅ ሰማዕት ነው። የቅድስት ፍቅርተ ክርስቶስ ባለቤቷ ቅዱስ ዘርአ ክርስቶስ ይባላል። በዚሁ እወቁት። ሁለቱም እንግዲህ ተጋብተው አብረው የኖሩ ቢሆንም እንግዲህ እንደነ ዲሜጥሮስና እንደ ልዕልተ ወይን በግብር ሳይተዋወቁ ድንግልናቸውን እንደጠበቁ የታዘዘ መልአክ እስከነገራቸው ድረስ በክብር ነው የኖሩት። ሁለቱም ስለ ቀናች ሃይማኖታቸው ብለው ስለ ጌታችን ኢየሱስ ክርስቶስ ክብር መስክረው አንገታቸውን ተሰይፈው ለሰማዕትነት የበቁ ቅዱሳን ናቸው። ቅድስት ፍቅርተ ክርስቶስና ቅዱስ ዘርአ ክርስቶስ። እናታችን ቅድስት ፍቅርተ ክርስቶስ እንግዲህ ከእናቷ ማህፀን ጀምራ የተመረጠች ስትሆን ገና እንደተወለደች ቀደም ብዬ እንዳልኳችሁ ሥላሴን ያመሰገነች ናት። በዚህ ሁኔታ በቅድስና ከመጀመሪያ ጀምሮ የመጣች ናችና የቤተ ክርስቲያን ትምህርት ተምራ ስትጨርስ ለአካለ መጠን ስትደርስ ወላጆቿ በሕገ ቤተ ክርስቲያን መሰረት ሊያጋቧት በወደዱ ጊዜ እርሷ ግን ይህንን አልወደደችውም ነበር። የዳዊትን መዝሙር 2 ጊዜ በቀንና በሌሊት እየጸለየች በተጋድሎ ትኖር ነበር። እርሷም ወደ ገዳም ሄዳ ለምንቃ መንኩሳ መኖር ትፈልግ ነበረና አባቷ ግን ዘርአ ክርስቶስ ከተባለው ሀገረ ገዢ ጋራ ያለ ፈቃዷ ያጋባት። እሷ እንግዲህ በመንኩስናው ነው ከመጀመሪያ ያሰበችው። ደግሞ የአባቷንም ትእዛዝ መቀበል ግዴታዋ ነበረና ያለ ፈቃዷ ከሀገረ ገዢው ከዘርአ ክርስቶስ ጋራ አጋቧት። በሰርጓም ዕለት እኩለ ሌሊት በሆነ ጊዜ ባሏን ዘርአ ክርስቶስን ወንድሜ ሆይ እግዚአብሔርን ደስ የሚያሰኘውን ነገር እናድርግ፣ ድንግልናችንንም እንጠብቅ እያለች ትመክረዋለች። እኩለ ሌሊት ላይ የሰርጋቸው ዕለት እርሱም በሃይማኖት በምግባር የጸና ደገኛ ነውና እህቴ ሆይ ሀሳብሽን ወድጀዋለሁ፣ እሺ እንዳልሽ ድንግልናችንን እንጠብቅ። እኔም ደግሞ ይህንን ጋብቻ አልወደድኩትም፣ ወላጆች አስገድደውኝ ነው እንጂ አሁንም የዲሜጥሮስንና ጽድቁን እናስብ፣ እንደ ዮሐንስ ከማን በድንግልናችን ጸንተን
እንኑር ብሎ ይላታል። እሱም እንግዲህ ይህንን ሁለቱ ተማክረው ብዙ ከጸለዩ ከሰገዱ በኋላ ለእግዚአብሔር እየተገዙ በድንግልና በንጽህና ይኖራሉ። ማቅ ለብሰው በመጸለይ ሌሊት ባህር ውስጥ ገብተው ሲጸልዩ እያደሩ ወደ ቤተ ክርስቲያንም እየሄዱ ቅዱስ ሥጋውን ክቡር ደሙን እየተቀበሉ ገንዘባቸውንም በየጊዜው ለድሆች እየመጸወቱ በታላቅ ተጋድሎ ይኖራሉ። ቅዱስ ሥጋውን ክቡር ደሙን እየተቀበሉ የሚለውንን በቀይ አስመራችሁ ያዙት። እንግዲህ እንግዶችን ተቀብለው እግር ያጥባሉ። እንግዶችን ያሰቡትን ሁሉ ይሰጧቸዋል። መላእክት ዘወትር ይጎበኟቸው ነበረ። ቅዱስ ዘራ ክርስቶስን ሊቀ መላእክት ቅዱስ ገብርኤል፣ ቅድስት ፍቅርተ ክርስቶስን ደግሞ ሊቀ መላእክት ቅዱስ ሚካኤል ይጠብቋቸው ነበር። ከላይ ጀምሮ እያያችሁ አይደል የጽድቅ መንገዳቸውን። ቅዱስ ሥጋውን ክቡር ደሙን ከተቀበሉ በኋላ ነው አሁን ይሄ ሁሉ ነገር እንግዲህ መላእክትም ጭምር ጠባቂዎቹ ነው ይጠብቋቸው ነበር። በጋድም እየተገለጡ ደግሞ መልእክትም ጭምር ይነግሯቸው ነበር። በእንደዚህ አይነት ግብር ጸንተው ሳለ ነው እንግዲህ ከዕለታት በአንደኛው ቀን የታዘዘ መልአክ መጥቶ እናንተ የተመረጣችሁ ብፁዓን ናችሁ፣ ከእናንተም የእግዚአብሔር ወዳጆች የሆኑ ታላላቅ የገነት ዛፎች ይበቅላሉ ወይንም ይወለዳሉ ማለት ነው። በዚህ ነገር አትፍሩ፣ የእግዚአብሔር ፍቃዱ ነውና በድንግልና ሆናችሁ የምታገኙት ክብር አይጎርልባችሁም፣ ከእናንተ የተመረጠ የተባረከ ዘር ይወጣል ይላቸዋል። እነርሱም ይህ ነገር ከእግዚአብሔር ስላልመሰላቸው ችላ ይሉታል። ነገር ግን መልአኩ ለሁለተኛ፣ ለሶስተኛ፣ ለአራተኛ ጊዜ ተገልጾ ይነግራቸዋል። እነርሱም በምድር 40 መዓልትና 40 ሌሊት እየጾሙ ይህን አብይ ጾሙን ወቅት ማለት ነው እየጾሙ ሳለ ቃል ከሰማይ ይሰማሉ። ከዚህ በኋላ በስርዓተ ሕግ መሰረት ተገናኙ። ከመኝታቸውም ሳይነቁ የዛችውን ዕለት በዛች በመጀመሪያዋ ዕለት እናታችን ቅድስት ፍቅርተ ክርስቶስ ጸነሰችና በፊቱ ትምህርተ መስቀል ያለበት መልኩ ያማረ የተመረጠ ልጅ ያለ ጭንቀት ትወልዳለች። ሕፃኑም 4 ዓመት በሆነው ጊዜ ሁሉም በቃሉ ያጠናል። በአንደኛው ቀን ቆሞ ሲጸልይ በ7 ዓመቱ መልአክ ታየውና ወደ ገነት አውጥቶ የሰማያትን ምስጢር ሁሉ ያሳየዋል። መልአኩንም በእግዚአብሔር አማጽኛለሁ፣ ወደዚህ ወደ ከፋው ዓለም አትመልሰኝ ብሎ ይማጸነዋል። ያን ጊዜ መልአኩ ብሔረ ሕያዋን ወስዶ እዛ ከብሔረ ሕያዋን ይጨምረዋል። አያችሁ የእግዚአብሔርን ይሄ ምንወርሳትን ያችን ዘላለማውያን ርስት ያየ ሰው በእውነት ይህን ዓለም እንዴት እንደሚጠላው እንዴት እንደሚጸየፈው በዚህ በ7 ዓመት ሕፃን ልጅ ጭምር እንኳን ማየት ይቻላል። እና እንደው በእግዚአብሔር ስም አማጽኛለሁ ወደዚህ ወደ ከፋ ዓለም አትመልሰኝ ነው ያለው። እና ይሄ ከዚህ ከከፋ ዓለም ወጥቶ ያንን የክርስቶስን ክብር ርስት መንግስተ ሰማያት መውረስ ቀላል ነገር አይደለም በእውነት። እና ወደዚህ ወደ ከፋች ዓለም አትመልሰኝ ብሎ ሲማጸነው ወደ ብሔረ ሕያዋን ወስዶ አስቀምጦታል። እናታችን ቅድስት ፍቅርተ ክርስቶስና ዘራ ክርስቶስ በነበሩበት ዘመን እንግዲህ አጼ ሱስንዮስ የካቶሊክን ሃይማኖት በሀገራችን ላይ ስላወጀ ቀደም ብዬ እንዳልኳችሁ እነዚህ ሁለት ቅዱሳን ተማክረው ሰማዕት የሆኑ ዘንድ ይስማማሉ። የታዘዘ መልአክም ተገልጦላቸው እነሆ መኸር ደርሷል አላቸው። እነሆ መኸር ደርሷል። የሰማዕትነታቸውን ጊዜ ሲነግራቸው ነው መኸር ደርሷል። የታዘዘ መልአክም ይሄንን ካነገራቸው በኋላ ንጉሱ በእምነት የጸኑ መሆናቸውን በተመለከተ ጊዜ ቅድስት ፍቅርተ ክርስቶስና ዘርአ ክርስቶስን ወደ እርሱ እንዲመጡ ያደርጋቸዋል። በእኔ ሃይማኖት እመኑ፣ ባታምኑ ለሞት የሚያበቃ ፍርድ ፈርድባቸዋለሁ ብሎ ይላቸዋል። እነርሱም በተዋህዶ ሃይማኖታቸው እስከ ሞት ድረስ ጸንተው እንደሚኖሩ በነገሩት ጊዜ ንጉሱ እንዳንበሳ ተቆጥቶ ስለምን በእኔ በካቶሊክ ሃይማኖት አታምኑም ይላቸዋል። ሁሉም በአንድ ቃል ሆነው እርኩስ ከሃዲ ሐሰተኛ ንጉሥ ሆይ በአንተ ሃይማኖት አናምንም ብለው ይመልሱለታል። ይህንንም ሲናገሩ ንጉሱ ተቆጥቶ ቅዱስ ዘርአ ክርስቶስን አየውና ተቆጥቶ ያስሩት ዘንድ ጭፍሮቹን ያዛቸዋል። በማግስቱም ንጉሱ ከእስር ቤት አውጥቶ በፍርድ አደባባይ ካቆመው በኋላ ሃይማኖቱን እንዲለውጥ ይጠይቀዋል። ከዚህ በኋላ ዘርአ ክርስቶስም እኔስ በረከሰች ሃይማኖት አላምንም፣ ስለ ፈጣሪ ስለ ክርስቶስ ስለ ቅዱስ ስሙ ብዬ አንገቴን ለሰይፍ እሰጣለሁ፣ ምድራዊ ሞትን አልፈራም፣ በሰማያት ያለውን ሞት እፈራለሁ እንጂ ብሎ ይመሰክራል። እናታችን ቅድስት ፍቅርተ ክርስቶስም ወደ ፍርድ አደባባይ ባወጣት ጊዜ እሷም ንጉሱን ገሰጸችው፣ ሰደበችው። ንጉሱም ሁለቱን ቅዱሳን ሹመት እንደሚሰጣቸውና በዚህ በምድራዊ ሹመት እንደሚያከብራቸው በማግባባት ሊሸነግላቸው ሞከረ። እነርሱ ግን በአንዲት ቃል ሆነው በ12 ሐዋርያት ሃይማኖታቸው በቀና በ318 ሊቃውንት በእነሱ ሃይማኖት እናምናለን እንጂ በአንተ ሃይማኖት ፈጽሞ አናምንም፣ የምድርን ሀብትና ሹመት አንፈቅድም፣ ሞትን አንፈራም፣ ከክርስቶስ ጋር በሞት ከተካከልን በሕይወትም ደግሞ ከእርሱ ጋር አንድ እንሆናለንና
በሰማያዊት ሀገሩም የክብር ወራሾች እንሆናለን እንጂ በአንተ በበረከሰ ሃይማኖትስ አናምንም ብለው ይመሰክራሉ። በዚህ ጊዜ ንጉሱ ተቆጥቶ ጽኑ ግርፋትን ደማቸው በምድር እንደ ውሃ እስኪፈስ ድረስ ያስገርፋቸዋል። ዳግመኛ አጥንታቸው እስኪሰበር ድረስ በብረት ዱላ እንዲሁ ተደብድበዋል። በብረት አልጋ ላይም አስተኝተው ከስር እሳት በማንደድ ያቃጥሏቸዋል። በዚህም ጊዜ የታዘዘ መልአክ መጥቶ ከመከራ ሁሉ አድኗቸዋል። በመጨረሻም ንጉሱ ሲያሰቃያቸው ከቆየ በኋላ ሁሉንም በሃይማኖት የታሰሩ ሰዎችን እንግዲህ በመጨረሻ እንደማይለወጡ ሲያ ከእስር ቤት እያወጡ አንገታቸውን በሰይፍ እየቆረጡ እንዲጥሏቸው ትእዛዝ ይሰጣል። ብዙ ኦርቶዶክሳውያን ክርስቲያኖችም እየተሰየፉ በሰማዕትነት አርፈዋል። ሱስንዮስም እንግዲህ የቅዱስ ዘርዓ ክርስቶስን አንገት በሰይፍ ይቆርጡ ዘንድ ትእዛዝ ይሰጣል። ቅዱስ ዘርዓ ክርስቶስም አንገቱን ሊቆርጠው የመጣው የንጉሱን ጭፍራ እስክጸልይ ድረስ ትንሽ ቆየኝ ካለው በኋላ ነፍሱን በሰላም ይቀበላት ዘንድ ወደ ጌታችን ይጸልያል። ሊቀ መላእክት ቅዱስ ሚካኤልም መጥቶ መታሰቢያን የሚያደርግ ስምህን የሚጠራ ሁሉ እስከ 7 ትውልድ ድረስ የምህረት ቃል ኪዳን ያገኛል። ሰማዕትነትን ፈጽም፣ 7 አክሊላትም ተዘጋጅቶልሃል፣ ጽና፣ በርታ፣ አትፍራ በማለት ተስፋውን የሚያገኘውን ተስፋ ይነግረዋል። ያን ጊዜም ቅዱስ ዘርዓ ክርስቶስ ወደ ጭፍሮቹ መለስ ብሎ በሉ አሁን የታዘዛችሁትን ፈጽሙ ብሎ ይላቸዋል። የሚሰይፈው ጭፍራም ተነስቶ ቅዱስ ዘርዓ ክርስቶስን አንገት በሰይፍ ቆርጦታል። ከአንገቱም ደም ውሃና ወተት ፈሷል። በመንግስተ ሰማያትም የሰማዕትነት አክሊልን ተቀዳጅቷል። የካቲት 15 ቀን ነው ይሄ የተፈጸመው። የካቲት 15 ቀን በዓለ እረፍቱ ነው። ከሰማዕትነቱ በረከት ይክፈለን በእውነት። ንጉሱ እንግዲህ የቅድስት ፍቅርተ ክርስቶስንም አንገት በሰይፍ እንዲቆርጡ ያዛል። በትእዛዙ መሰረት እሷም እንዲሁ አንገቷን ተሰይፋ በሰማዕትነት ታርፋለች። በዚህም ጊዜ ፍጹም ጨለማ ሆኖ ምድርም ተነዋወጠች። ብዙ ቅዱሳንም አብረው በሰማዕትነት አርፈዋል። ነገር ግን ቅድስት ፍቅርተ ክርስቶስን በሰማዕትነት ብታርፍም ሊቀ መላእክት ቅዱስ ሚካኤል ገነትንና ሲኦልን ለ14 ቀን አሳይቷታል። ገነትና ሲኦልን እንደገና ከእንቅልፉ እንደሚነቃ ሰውም ከሞት አስነስቷት ወደ ቦታዋ መልሷታል። ቅዱስ ሚካኤል ከሞት ካስነሳት በኋላ እናታችን ቅድስት ፍቅርተ ክርስቶስ በየገዳማቱ በየአድባራቱ እየሄደች ያቀናቻቸው ገዳማት ብዙዎች ናቸው በእውነት። ከእነዚህ ውስጥ ከተሳቱ ቅዱሳን አንዱ በሆኑት በአባ ጉባ ተመስርታ በግራኝ ወረራ ጠፍታ የነበረችውን ቅድስት ራማ ኪዳነ ምሕረት ታላቋን ገዳም ራማ ኪዳነ ምሕረትን አቅንታ የወንድና የሴት ገዳም ብላ ስርዓት ሰርታላቸዋለች። ከዚህ በኋላ ነው እንግዲህ 60 አገልጋዮቿን አስከትላ ወደ ኢየሩሳሌምና ሰውን ወደሚበሉ ፍጡሮች ወደሚኖሩበት ሀገር ሄዳ ሐዋርያዊ አገልግሎቷን የፈጸመችው በእውነት እናታችን ቅድስት ፍቅርተ ክርስቶስ። ከዚህ በኋላ ነው እንግዲህ ወደ ኢየሩሳሌምና ወደ ናግራን ሄዳ እንግዲህ እመቤታችን በሰጠቻት መስቀል ጭምር ብዙ ተአምር አድርጋበታለች። በዚያም እናታችን ቅድስት ፍቅርተ ክርስቶስ ባህር ከፍላ ደቀ መዛሙርቶቿን ጭምር አሻግራለች። የአባታችን የቅዱስ ኤዎስጣቴዎስ ገድል በማንበብ በመልአኩ በቅዱስ ሚካኤል እርዳታ ባህሩን በአጽፋ ተሻግራ ወደ ናግራን ሀገር ሄዳለች። የናግራን ሀገር ስትገባ ባህሩን በአጽፋ የተሻገረችው ምን እያደረገች ነው? የአቡነ ኤዎስጣቴዎስን ገድል እየደገመች አያችሁ። ቅዱሳን እንኳን የቅዱሳኑን ገድል እየደገሙ በእነሱ ስም ተአምር ያደርጉ እንደነበረ ከዚህ መማር ይቻላል። የቅዱስ አባታችን የአቡነ ኤዎስጣቴዎስን ገድል በማንበብና በመልአኩ በቅዱስ ሚካኤል ረዳትነት ባህሩን በአጽፋ ተሻግራ ወደ ናግራን ሀገር ደርሳለች። በበትረ መስቀሏም እንደ ዘርዓ ብሩክ ከባህር ውስጥ የሰጠመው የደቀ መዛሙርቶቿንም መጽሐፍት ማውጣት ችላለች። እንግዲህ በዛ በኢየሩሳሌም እና በናግራን ሀገር እየተዘዋወረች ቅዱሳት መካናትን ከተሳለመች በኋላ ወደ ሀገራችንም መታ በደብረ ዳሞ መታ እንደዚሁ ደብረ ዳሞ ላይ ደግሞ መውጣት የማይቻል ነውና የቦታዋን ክብር ግን ስለምታቅ እግዚአብሔርን በጸሎት ትጠይቃለች። በሐዘን ስታለቅስ ታድራለች። በዚህ ሰዓት እግዚአብሔርም የልቦናዋን መሻት አይቶ ቅዱስ ሚካኤልን ይልክላትና በስውር ወስዶ ካምባው ላይ አውጥቶ ከቤተ መቅደሱ አድርሷታል። አቡነ አረጋዊም ተገልጠውላት ባርከዋታል። በዚያ እንግዲህ በዚያም ቅዱስ ሥጋውን ክቡር ደሙን ተቀብላ ነው የወረደችው እናታችን። ከዚህ በኋላ ወደ ኢየሩሳሌም ሄዳ ቅዱሳት መካናትን አሁንም እየተሳለመች ለ7 ዓመት ከቆየች በኋላ ከ7 ዓመት በኋላ ቅዱስ ሚካኤል እየመራት ተመልሳ ወደ ሀገራችን መጣ። በድጋሚ ከሱስንዮስ ጋር ተሟግታለች። ሙታንን ጭምር እያስነሳች እንዲመሰክሩለት ብታደርግም እርሱ ግን ከጥፋቱና ከክህደቱ ሊመለስ አልቻለም። መጀመሪያ
ነገር ግን እናታችን የተለያዩ ተአምራትን በማድረግ መልእክቷንም በንስር አሞራ ጭምር እየላከች ትመክረው እንደነበረ ነው ገድሏ የሚያወሳው። በአንድ ወቅት በሀገራችን የእህል መታጣት ሆኖ እናታችን ቅድስት ፍቅርተ ክርስቶስ ዘወትር እንደምታደርገው የኪዳነ ምሕረትን ዝክር ታዘክራለችና የኪዳነ ምሕረትን ዝክር ልታዘክር ብላ እንግዲህ የእህል መታጣት ሆኗል። በሀገራችን ችግር ነው፣ ድርቅ ነውና ዝክሩን የሚደረግበት እህል ይታጣል። ደናግላን ልጆቿንም ጠርታ ትንሽ ዱቄት እንዲያመጡላት ትነግራቸዋለች። በዚያችንም ትንሽ ዱቄት ሲያመጡላት በእርሷ ላይ ጸሎት አድርጋ ከጨረሰች በኋላ ወደ ቦታው መልሱት ትላቸዋለች። በማግስቱም እንስራው ጋኑ ሁሉም በዱቄት ተሞልቶ ተገኝቷል። እናታችን ቅድስት ፍቅርተ ክርስቶስም ልጆቿን ጠርታ የየካቲት ኪዳነ ምሕረትን በዓል በታላቅ ደስታ እያዘከረች አክብረውታል። ከዚህ በኋላ ወደ ኢትዮጵያ ካመጣት በኋላ መልአኩ ዛሬ ገዳሟ ካለበት ቦታ ላይ ስትደርስ ከቦታዋ ላይ አምደ ብርሃን ተተክሎ በቀስተ ደመና ተከቦ ታያታለች እና ይቺ ቦታ ምን ታምር ብላ ጠራቻት። በዚህ ምክንያት ቦታዋ ምን ታምር ተብላ ዛሬም ድረስ ትጠራለች። በጌታችን ትእዛዝ የኪዳነ ምሕረትን ቤተ ክርስቲያን በአንዲት ቀን ብቻ ነው የሰራቻት። ቦታዋ ዛሬም ድረስ ምን ታምር እየተባለች የምትጠራ ሲሆን እናታችን ቅድስት ፍቅርተ ክርስቶስ ይችን ቦታ የሰራቻት በስሚዛ ወይም በሰንሰል እንጨት በሀረግ በነጠላ ማገር አድርጋ የግድግዳ ቤተ መቅደስ በአንዲት ቀን ብቻ በታኅሳስ 16 ቀን በዕለተ እሁድ ቅዳሴ ቤቷን አክብራለች። በዚህም ጊዜ ቅዱስ ሩፋኤልና ቅዱስ መሲፋኤል የሚባል መልአክ በክንፋቸው አፈር ከኢየሩሳሌም አምጥተው በቦታዋ ላይ ቀላቅለውበታል። ጌታችንም ከመቤታችን ከቅድስት ድንግል ማርያም ጋራ ለእናታችን ቅድስት ፍቅርተ ክርስቶስ ተገልጦላት ቦታዋን ባርኮላት እስከ ዕለተ ምጽአት ድረስ ቦታዋን እንደማትፈርስ ቃል ኪዳን ገብቶላታል። ለምሳሌ በአንድ ወቅት ከባድ የእሳት ቃጠሎ ተነስቶ ጫካ ሁሉ ሲቃጠል ከቤተ ክርስቲያኗ ላይ ግን ለምልክት ያህል ጫፏ ላይ ያለውን የሰጎን እንቁላል ብቻ አቃጥሎ ቤተ መቅደሷን አልፎ ሄዶ ጫካውን ሁሉ አቃጥሏል። እንግዲህ በወቅቱ ይህ ሁሉ ተአምር ተደርጓል እና እስከ ዕለተ ምጽአት ድረስ ቤተ መቅደስ አትፈርስም ያለ ቃል ኪዳን ምን ያህል የታመነ እንደሆነም በዚሁ ማወቅ ይቻላል። እናታችን በአንዲት ቀን ብቻ በተአምራት የሰራቻት ይቺ ቤተ ክርስቲያኗ ተሰርታ ባለቀች ጊዜ ጌታችን ለእናታችን ተገልጾላታል። በተገለጠላት ወቅት እንግዲህ ቤተ መቅደሷ ብቻዋን በአራቱም አቅጣጫ ለጌታችን ሰግዳለች። በእውነት ዛሬም ድረስ ቤተ ክርስቲያኗ በአራቱም አቅጣጫ ሆነው ሲመለከቷት በተቃራኒው አቅጣጫ እየሰገደች ትታያለች። ለምሳሌ በሰሜን ሆኖ ለሚያያት ወደ ደቡብ ሰግዳ ነው የምትታየው። በደቡብ ሆኖ ላያት ወደ ሰሜን ሰግዳ ትታያለች ቤተ መቅደሷ። በምስራቅ ሆኖ ለሚያያት ወደ ምዕራብ አዘንብላ ነው የምትታየው። ያ ጌታችን በተገለጠ ሰዓት የሰገደችው ስግደት አሁንም ቢሆን በአራቱም አቅጣጫ ሲያዩት በተቃራኒው እየሰገደች ትታያለች። እናታችን ፍቅርተ ክርስቶስ በተሰጣ ቃል ኪዳን መሰረት በገዳሟ ውስጥ መርዘኛ እባብም ቢሆን ሰውን ወይንም እንስሳትን ቢነድፍ መርዙ ምንም አይጎዳም እና ይህንን ደግሞ ቦታዋ ላይ ሄደው ሱባኤ ሁሉ የያዙ ወንድሞች ነግረውናል። ጊንጥ እባብ በብዛት አለ፣ ይነድፋሉ ግን አይጎዱም። የገዳሙ ክልል ላይ አረማውያን አህዛብ መናፍቅ ይችን ቦታ እንደማይረግጧት ተጨማሪ ቃል ኪዳን ለጌታችን ሰጥቷታል። ለምሳሌ የጣሊያንም ጦር በሀገራችን የተለያዩ ገዳማትን እያጠፋ መነኮሳትን እየገደለ ከፍተኛ ጥፋት ባደረሰበት ወቅት ይህችንም ገዳም ለማጥፋት መነኮሳቶቹንም ለመግደል ወደዚህ ገዳም ሄዶ ነበርና መነኮሳቱም ይህንን ሰምተው ለሰማዕትነት ተዘጋጅተው ነበር የጠበቁት። ነገር ግን የጦር አዛዡና ሰራዊቱ የገዳሟን ክልል አልፈው ሊገቡ አልቻሉም። የገዳሟ ክልል ላይ ሲደርሱ በተአምራት እግራቸው ተሳስሮ መቆም መቀመጥ ሳይችሉ ቀርተዋል። በወቅቱ የጦር አዛዡም ክርስቶስ ከዚህ ገዳም አለ ብሎ በእውነት ብሎ 50 ጠገራ ብር ሰጥቶ ወደ መጣበት ተመልሷል። እንግዲህ መድኃኔዓለም ክርስቶስ በዚህ ገዳም ላይ ለቅድስት እናታችን የገባላት ቃል ኪዳን እጅግ ልዩ ነው። እንደ ዛሬዋ ባለችው ዕለት የካቲት 29 ቀን በታላቅ ክብር ከማረፏ በፊት የሰጣት ቃል ኪዳን እጅግ ልዩ ነውና ይቺ ታላቅ ሐዋርያዊት እናታችን ዛሬ በዓለ ዕረፍቷ ነው። ከቃል ኪዳኗ ያሳትፈን፣ ረድኤት በረከቷ አይደርብን። በእውነት ካረፈች በኋላ እንግዲህ እንደ ፀሐይ በመቃብሯ ላይ ለ40 ቀን ያህል ብርሃን ወርዶ ታይቷል እና ካረፈችም በኋላ ጌታችን ጽድቋንም በዚህ መንገድ መስክሮላታል። ረድኤት በረከቷ ይደርብን፣ በጸሎቷ ይማረን። በእውነት የባሏ የቅዱስ ዘርዓ ክርስቶስ የሰማዕቱ በእውነት የሱም ረድኤት በረከት ይደርብን። ምናልባት እሺ ልጨርስ። ምናልባት ከዚህ በፊት እንግዲህ ገድላት ነው በዚህ ደረጃ ሌሎቹንም ገድላት ስትሰሙ ስታነቡ ያው ከኦርቶዶክሳዊ ፐርስፔክቲቭ አንጻር
ኦርቶዶክሳዊ እይታን ብቻ ይዛችሁ አንብቡ ገድላትን። ሌሎቹ ያውሩት፣ ተዋቸው። የሚረክስ ይርከስ፣ የሚቀደስም ይቀደስ፣ ሁሉም ዋጋውን ያገኛል። እና ምናልባት ለእናንተ እንደው ገድላት ከዚህ በፊት ምናልባት አውስቼላችሁ ይሆን አላውቅም። ገድላት እንዴት እንደሚጻፉ እንደው ልብ ብላችሁ አይታችሁ ታውቃላችሁ? ገድላት እንዴት እንደሚጻፉ እና እሱን የተወሰነ ነጥብ ላንሳና ልጨርስ ለዛሬ። አንድ ሁለት ነጥቦችን ልጥቀስላችሁ። ገድላት እንዴት እንደው በዘፈቀደ ሰው ዝም ብሎ ተነስቶ የሆነን ጻድቅ ታሪክ የሚጽፈው እንዳይመስላችሁ ኦርቶዶክሳውያን፣ እንደዛ አይደለም። የመንፈስ ቅዱስ ውጤቶች ናቸው። እነዚህ የመንፈስ ቅዱስ ውጤቶች ደግሞ በመንፈስ ነው የሚመረመሩት እንጂ በስጋዊ ደማዊ እይታ አይደለም፣ ወይም በስጋዊ ደማዊ አስተሳሰብ አይደለም። እና ገድላት ድርሳናት የሚጻፉት በመንፈስ ቅዱስ መሪነት ነው። መጽሐፍ ቅዱስ ላይ አሁን እነዚህ አምስቱን የኦሪት መጽሐፍት ሙሴ ሲጽፍ ለምሳሌ እግዚአብሔር ሰማይና ምድርን ፈጠረ ብሎ ጀምሮ ኦሪት ዘፍጥረት ላይ ያለውን ታሪክ ሲፈጸም ሰማይና ምድርን ሲፈጥር ሙሴ አይቷል እንዴ? ልብ ብላችሁ ታውቃላችሁ? እንደዛ አስባችሁ ታውቃላችሁ? ግን እንዳየ አድርጎ ነው አይደል የጻፈው? ሰማይና ምድር ሲፈጠሩ እንዳየ አድርጎ ሙሴ ጽፎልናል። እና ያ ምንድን ነው? እግዚአብሔር ይገልጣል። ኦርቶዶክስ ተዋሕዶ ሃይማኖት ሁል ጊዜም ቢሆን እንደምለው የመገለጥ ሃይማኖት ነው። በመገለጥ ውስጥ ነው ያገኘናት ሃይማኖታችንን እንጂ በስጋዊ ደማዊ አስተሳሰብ በምርምር በጥናት በምናምን አይደለም። ቤተክርስቲያን በክርስቶስ መሰረትነት ተመስርታ እዚህ የደረሰችው እስከ ዕለተ ምጽአትም የምትቆየው በመገለጥ ውስጥ ነው የኛ ሃይማኖታችን። ስለዚህ ለፍቅርተ ክርስቶስ ዛሬ እመቤታችን ተገልጻ የነገረቻት ሚስጥር ካለ ያ በእናታችን ፍቅርተ ክርስቶስ ደግሞ ለልጆቿ ያንን መልእክት ብታስተላልፈው በመገለጥ ያገኘችው ነው። ስለዚህ ፍቅርተ ክርስቶስ የተናገረችን እኔን አይመለከተኝም ካልን ከኦርቶዶክሳዊ መስመር የወጣንን ወይም ለቅሰጣ ነው የመተን ስለ ኦርቶዶክስነት የምናወራው ማለት ነው። ሚዲያ ላይ የምታዩቸው ብዙ ሰዎች በዚህ የተቃኙ ናቸው። ወይ ለቅሰጣ የመጡ ናቸው በዓላማ ምእመናንን ለመንጠቅ እና በጣም ጥንቃቄ ልናደርግ ያስፈልጋል። ለማንኛውም እናንተ እንድታቁት ገድላት እንዴት ነው የሚጻፉት የሚለውን እንድታቁት አንድ 4 ነጥቦችን ልጥቀስላችሁ። በመንፈስ ቅዱስ መሪነት በ5 አይነት መንገድ ገድላት ሊጻፉ ይችላሉ። ይሄውም አንደኛው ቅዱሳን ሙሉ ገድላቸውና የተሰጣቸውን ቃል ኪዳን በሞት ከማረፋቸው በፊት ራሳቸው ቅዱሳኑ የራሳቸውን ገድል በእጃቸው ጽፈው ያስቀምጡታል። ራሳቸው ቅዱሳኑ ያደረጉትን የሆኑትን በሕይወት ዘመናቸው በሙሉ የተከናወነውን ነገር በሙሉ ራሳቸው ቅዱሳኑ ይጽፉታል። የዚህ ማሳያ የሚሆነ ማን ነው? ቅዱስ ገብረ ክርስቶስ መጨረሻ ላይ ታሪኩን ታውቁታላችሁ። 15 ዓመት ነዳይ ሆኖ በቤተ ክርስቲያን ተቀመጠ። ከ15 ዓመት ደግሞ በአባቱ ደጅ ተቀመጠ እና መጨረሻ ላይ አርፎ እሱ ባረፈበት እለት ጳጳሱ ገብቶ ሲቀድስ ቅዳሴው መጨረሻ ላይ እንግዲህ የዛሬው ቅዳሴ የሚሰምረው ብሎ መልእክት እግዚአብሔር ነገረው። ወደዚህ ሄደህ እዛ አንድ ጻድቅ ሰው ነፍስ አርፋለችና የእሱን ስጋውን ገንዘህ ቅበር ብሎ አዘዘው። ከዛ ወደ ንጉሱ ላከ። እንደው እንዲህ አይነት ጻድቅ ያረፋል ወይ እግዚአብሔር እንዲህ ብሎ መልእክት ልኳል አለው። እኔ በመንግስቴ እንዲህ አይነት የለም ማለት በኋላ ሲመረመር ብቻ ባጭሩ ታሪኩን ታውቁታላችሁ ብዬ ነው። 30 ዓመት በተጋድሎ የኖረበትን ህይወቱን እያንዳንዷን እንግዲህ እንደ በዘመኑ ቋንቋ እንደ ባዮግራፊ ብለን እንያዘው፣ ባይመጥነውም ቅሉ እንደዛ ብለን እንያዘው እና 30 ዓመት በሙሉ ያሳለፈው መከራ በአባቱ ደጅ የደረሰበትን አሰቃቂ መከራ ሁሉ ጭምር ጽፎት ተገኝቷል በእጁ። ስለዚህ መጨረሻ ላይ በወረቀቷ እንደውም ከእጁ አለቅላቸው ብለው 41 ጊዜ ኪርያላይሶንና እግዚኦ መሐረነ ብለው መጨረሻ ላይ ነው ያቺ ደብዳቤው ከእጁ ስትለቀቅ ራሱ የጻፈው ታሪኩ ነው የተገኘው። ስለዚህ የመጀመሪያው አንድ ገድላቸውን ራሳቸው ቅዱሳኑ ጽፈውት ከማረፋቸው በፊት ራሳቸው ይጽፉታል የራሳቸውን ገድል። የሙሽራው ገብረ ክርስቶስ ታሪክ የዚህ አንድ ማሳያ ነው። ሁለተኛው መንገድ የቅዱሳኑን ገድል እንዲጽፉ ሌሎች ቅዱሳንን በማዘዝ ጌታችን የወዳጆቹን ገድላቸውን ያጽፍላቸዋል። አንዱን ቅዱስ ስለ አንዱ ቅዱስ ሄዶ ገድሉን እንዲጽፍ ያዘዋል ጌታችን። ይኸውም ቅዱሳኑ በሕይወት እያሉ በሞት ከማረፋቸው በፊት ጌታችን ሌሎች ቅዱሳንን በቀጥታ በመላክ የወዳጆቹን ገድላቸው እንዲጻፍ ያዛል። ለምሳሌ የአባ ኪሮስን ታሪክ እንደዚሁም ደግሞ ጌታችን ያዘዘው ወደ በረሃ በመሄድ የብዙ ቅዱሳንን ገድል የጻፈው እኛም ስያሜ ገድል የምናሳትምበት እና ስያሜውን ያገኘንበት አባታችን አባ በፍኑትዮስ
ራሱ ጌታችን እያዘዘው ነው። ወደ በረሃ እየገባ ሂደህ የከሌን ገድል ጻፍ እያለው አባ በፍኑትዮስ ሄዶ ብዙ ቅዱሳንን ገድል ሊጻፈል ራሱ ጌታችን እያዘዘው ነው። የአባ ኪሮስን ታሪክ ታውቁታላችሁ። እንደዚሁ እንደ ምሳሌ እንጥቀሰው። እንግዲህ የአባ ኪሮስ ረፍቱ በደረሰ ጊዜ እግዚአብሔር አባ ስምዖንና አባ ባውማ የተባሉ ቅዱሳንን ወደ አባ ኪሮስ ይልክለታል። እነዚህ ሁለት ቅዱሳን አባ ስምዖንና አባ ባውማ በበረሃ በብህቱና ያሉ ብቻቸውን የሚኖሩ ባህታውያን ናቸው። አባ ኪሮስ ከበዓቱ ተኝቶ በሕማም ሆኖ ሳለ ጌታችን አባ ስምዖንና አባ ባውማን ወደ አባ ኪሮስ እንዲሄዱ እና እሱን ረፍቱ ስለደረሰ ወደ እሱ ሄደው እንዲጎበኙት ነው የነገራቸው። ከዛ በኋላ ሄደው እነሱ በአባ ኪሮስ በዓት ያገኙታል። አባ ስምዖንና አባ ባውማ ተያይዘውም ይላቀሳሉ። ጌታችን መድኃኒታችን ኢየሱስ ክርስቶስን በዚህ ወቅት ይገለጥላቸውና ወዳጄ ኪሮስን በማጽናናት ፋንታ እንዲህ ለምን ታስፈሩታላችሁ? ስለ ወዳጄ ስለ ኪሮስና ስለ እናንተ ያዘጋጀውትን የክብር ዙፋኖች እና አክሊሎችን የመንግስተ ሰማያት ቦታዎችን ብታዩ ኖሮ ባላለቀሳችሁ፣ ፈጽሞ ደስ ባላችሁ ነበር። ይልቁንም አሁንም ስለ መከራው እጥፍ ድርብ ዋጋ እንዲበዛለት እነግራችኋለሁ ብሎ ይነግራቸዋል። ዳግመኛም ጌታችን ለአባ ባውማ ምንድን ያለው? ቃል በቃል ወዳጄ ኪሮስ ከአባቱ ቤት ከወጣ ጀምሮ እስከዚህች ቀን ድረስ የሆነውን ሁሉ የገድሉን መጽሐፍ ጻፍ ብሎ ያዘዋል። አባ ስምዖንም አባ ኪሮስን ካንተ በኋላ ለሚነሱ ሰዎች ተስፋ ይሆን ዘንድ የተቀበልከውን ቃል ኪዳንና ገድልህን ንገረን ብሎ ይላቸዋል። አባታችን አባ ኪሮስም መንፈስ ቅዱስ መልቶበት ማለት ስራ አሰርቶት ከመጀመሪያው እስከ መጨረሻው ገድሉን ይነግራቸው ጀመር። አባ ባውማም ገድሉን አባ ኪሮስ እየነገረው ጻፈ። በእግዚአብሔር ፈቃድም ገድላቸውን ጽፈው ጨረሱ ይላል። ይሄ ሁለተኛው እንግዲህ ጌታችን ቅዱሳኑን እየላከ ከራሳቸው ከቅዱሳኑ አንደበት ሰምተው ገድላቸውን እንዲጻፍ ያደርጋል። ይሄ ሁለተኛው ነው። ወደ ሶስተኛው እንሂድ። ሶስተኛው ደግሞ ቅዱሳኑ ካረፉ በኋላ በአጸደ ነፍስ እየተገለጡ ተከታይ አርድእቶቻቸው ገድላቸውን እንዲጽፉ ያደርጋሉ። ለምሳሌ የቅዱስ ቢፋሞን ታሪክ አንድ ማሳያ ይሆንና ስለዚህ ባጭሩ እናያለን ታሪኩን። ይሄ ቅዱስ ቢፋሞን ማለት እጅግ ታላቅ ሰማዕት ነው። 500 ዓመት የሆነውን ሙት ጭምር ያስነሳ በተአምራት የሚታወቅ ነው። ይሄ ቅዱስ ቢፋሞን እንግዲህ በአጸደ ነፍስ ተገልጦ ተከታይ አርድእቱን እንዴት ገድሉን እንዲጽፍ እንዳደረገው ነው ከዚህ ታሪክ የምንረዳው። እንግዲህ በተወለደ ወቅት ቅዱስ 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 ብሎ 3 ጊዜ ሁሉ አምላኩን አመስግኗል። ገና እንደተወለደ በ3ኛ ቀኑ ሲወለድም 500 ዓመት የሆነውን ሙት ጭምር አስነስቷል። በኋላም በካህዲያኑ በመክስሚያኖስና በዲዮቅልጥያኖስ በአንጾኪያና በሮም በነገሱ ወቅት ብዙ መከራ ስለ ጌታችን ስም ተቀብሎ በሰማዕትነት ያረፈ ታላቅ ሰማዕት ነው ቅዱስ ቢፋሞን። የታዘዘ የእግዚአብሔር መልአክም ለተገልጾለት በሰማዕትነት እንደሚሞት እናቱና አገልጋዩ ዲዮጋኒዮስ የተባለው አገልጋዩም አብረው በሰማዕትነት እንደሚያርፉ ከነገረው በኋላ ሰማዕትነቱን በትዕግስት እንዲፈጽም መልአክ ይነግረዋል። የተዘጋጀላቸውንም የክብር አክሊል ያሳየዋል። ቅዱስ ቢፋሞንም እናቱ ለሰማዕትነት በመመረጣቸው አንድነት እጅግ ደስ ብሏቸው ሲጸልዩ አድረው በነጋታው ቅዱስ ቢፋሞን ወዳጁ ቴዎድሮስን አስጠራውና ሁሉን ነገረው። ቀጥሎ ምን ይለዋል? የመከራው ጊዜ ካለፈ በኋላ አንተ በዚህች ሀገር ላይ ኤጲስቆጶስነት ትሾማለህ፣ ያን ጊዜም በስሜ ቤተ ክርስቲያን ትሰራለህ ብሎ ትንቢት ይነግረዋል። ተመልከቱ። ወዲያውም ሰላምታ ተሰጣተው ተሳስመው ይለያያሉ። ከዚህ በኋላ የቅዱስ ቢፋሞን እጅግ አሰቃቂ መከራዎችን ተቀብሎ በመጨረሻ መኮንኑ አርያኖስ አንገቱን በሰይፍ ያስቆርጠዋል። ቅዱስ ቢፋሞን አገልጋዩን ዲዮጋኖስን ወደ እርሱ አቅርቦ ስጋውን በስውር እንዲጠብቅ ደሙንም በበፍታ ልብስ እንዲቀበል ይኸውም ከመከራው ዘመን በኋላ ለበረከት እንዲሆን ይነግረዋል። ከዛ ገድሉንም ለምእመናን እንዲነግር ያስጠነቅቀዋል። ገድሉንም ለምእመናን እንዲነግር ከነገረው በኋላ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ በመስቀል ምልክት አማተበና ወደ ጭፍሮቹ ዘንድ ሄዶ የታዘዛችሁትን ፈጽሙ በማለት ሰማዕትነቱን ፈጽሟል። እንግዲህ እርሱም ወደ ላይኛው ግብጽ አጥማ አውራጃ ወስደው ራሱን በሰይፍ ቆርጠውታል። የሰማዕትነት ፍጻሜውን በዛ ሆኗል። የተዘጋጀለትን የክብር አክሊልም ከተቀበለ በኋላ ከአንገቱ ብዙ ደም በፈሰሰ ጊዜ አገልጋዩ ዲዮጋኖስ በፍታውን ዘርግቶ ደሙን ይቀበላል። በቦታው እጅግ መዓዛው እጅግ ጣፋጭ የሆነ ሽታም ሸቶ ታይቷል። ጭፍሮቹንም ደንግጠው ፈርተው ከቦታው ይሸሻሉ። ምእመናንም መጥተው ቅዱስ ስጋውን
በክብር ገንዘው ይቀብሩታል። ከመቃብሩም ብዙ ድንቅ ተአምራት ተገልጠው ታይተዋል። አገልጋዩ ያችን በፍታ ወደ ሀገሩ ወስዶ ምን እንደሚያደርግ እያሰበ እያለ ቅዱስ ቢፋሞን ተገለጠለት እና ለወዳጁና ለቴዎድሮስ ለሀገሩ ሰዎችም ሁሉ ገድሉን እንዲነግር ያዘዋል። አሁን ቅዱስ ቢፋሞን መጀመሪያ ትንቢት ነግሮታል። በኋላ ደግሞ ተገልጦለት የቅዱስ ቢፋሞንን ገድሉን ለወዳጁ ለቴዎድሮስና ለሀገሩ ሰዎች በሙሉ እንዲነግር ያዘዋል። እርሱም በመርከብ ተሳፍሮ ሲሄድ በመርከብ ሳለ ጌታችን በዚያች በቅዱስ ቢፋሞን በደሙ በታለለች በፍታ ብዙ ተአምር አድርጓል። ዲዮጋኖስም የቅዱሱ የቢፋሞንን ገድል ለሀገሩ ሰዎች ይነግራቸዋል። እነርሱም እያደነቁ ወደ ሀገሩ አውሲም አድርሰውታል። እንግዲህ ዲዮጋኖስም አውሲም እንደደረሰ ለቅዱስ ቴዎድሮስና ለሀገሩ ሰዎች ሁሉ የቅዱስ ቢፋሞንን ገድል ነገራቸው፣ ተረከላቸው። ያችንን በደሙ የታለለች በፍታ ሰጥቷቸው በእሷ ብዙ ተአምራትን እያደረጉ ኖሩ። ስለዚህ በዚህ አይነት መንገድ ቅዱሳኑ ከእረፍታቸው በኋላ በአጸደ ነፍስ እየተገለጡ ተከታይ አርድእቶቻቸውን ገድላቸውን እንዲጽፉት ያደርጋሉ። ይሄ ሶስተኛው መንገድ ነው። አራተኛው በተጋድሎ ወቅት አብረዋቸው የነበሩ ሰማዕታት የወዳጆቻቸውን ገድላቸውን በወቅቱ የተመለከቱትን እና ሲፈጸም ያዩትን ነገር በሙሉ ይጽፉታል። አብረዋቸው የነበሩ ሰማዕታት የወዳጆቻቸውን ገድላቸውን ይጽፋሉ። በወቅቱ የነበሩት ለምሳሌ በሶስተኛው ላይ የገድል አጻጻፍ መንገድ በምሳሌነት እንዳየነው የሰማዕቱ የቅዱስ ቢፋሞን ገድል የጻፈለት አብሮት በሰማዕትነት አደባባይ የነበረው ጓደኛው ዲዮጋን። እንግዲህ ሰማዕታት መከራ በሚቀበሉበት ወቅት እየተከታተሉ ገድላቸውን የሚጽፉ ጌታችን የመረጣቸው እንደ ቅዱስ ዮልዮስ አይነት ሰዎች ደግሞ ነበሩ። እንግዲህ ለዚህም በአራተኛው የገድል አጻጻፍ ምሳሌነት የምናየው የአባ ኖብንና የዮልዮስን ታሪክ እናያለን። የሰማዕቱ የቅዱስ አባ ኖብን ታሪክ የጻፈላቸው ከዋሉበት ውሎ ካደሩበት ያድር የነበረው መከራም ሲቀበሉ አብረዋቸው የተቀበለው ዮልዮስ ነው፣ ቅዱስ አባ ኖብን። ስለዚህ አብረዋቸው የነበሩ ሰዎች በወቅቱ አብረዋቸው ሆነው መከራ ሲቀበሉ እዛው የነበሩ ሰዎች ያዩትን የተመለከቱትን የቅዱሳኑን ገድል በዛ ደረጃ ይጽፉታል። በቅዱሳንም ብለን ካየነው ለምሳሌ የተክለ ሃይማኖትን ገድል ቢጻፍ በወቅቱ የነበሩ ሰዎች አብረዋቸው የነበሩት አርድእቶቻቸው ይጽፉታል። ያዩትን በወቅቱ የነበረውን ነገር ልክ አራቱ ወንጌላውያን አሁን የጌታችንን ከብስራቱ ጀምሮ እስከ እርገቱ ያለውን እንደጻፉት ከዋለበት ውለው ካደረበት አድረው ያዩትን ነው የጻፉት። በዚህ አይነት መንገድ አራተኛው የቅዱሳን ገድል በዚህ ሁኔታ ይጻፋል። አምስተኛ አለው እንግዲህ በተጋድሎ ደረጃ ባይሆንም በዚህ በአራተኛ ደረጃ በተጋድሎ ባይሆንም ቅዱስ ዞሲማስ ወደ ብሔረ ብፁዓን ሄዶ በዚያ ያለው የቅዱሳን ሕይወታቸውን ወይም ገድላቸውን ጭምር አኗኗራቸውን ጭምር ከብዙ ምስጢራት ጋር አብሮ ጽፎልናልና ልክ በዚህ አይነት መንገድ ያዩትን በወቅቱ ያዩትን ሁሉ ይጽፉልናል። እንግዲህ አራተኛው ይሄ ነው። ሌላው እንግዲህ ማን ይናገር የነበረ ማን ያርዳ የቀበረ እንደሚባለው ሀገርኛ ብሂል እንደዚህ ሁሉ ለምሳሌ ወደፊት ምን እንደሚሆን አናውቅም እንጂ በዘመናችን ሰማዕትነት ከተቀበሉት እነዚህ ሊቢያ ሰማዕታት ውስጥ በእውነት በመካከላቸው አንዱ ለምስክርነት ተርፎ ቢሆን ኖሮ ብላችሁ አስባችሁ ታውቃላችሁ? እነዛ በጥብዓት ሆነው በእውነት ሰይፍ አንገታቸው ላይ ሆኖ መሳሪያ ጭንቅላታቸው ላይ ተደቅኖ በዛሽ ቅጽበት እንኳን ሃይማኖታቸውን ካዱ ሲባሉ በፍጹም አንክድም ስለ ክርስቶስ ብለው ታምነው የደረሰባቸው መከራ አላየንም አይደል? ብቻ ሰይፍ አንገታቸው ላይ ተሰንዝሮ በረሃብ በድካም ደክመው ሰውነታቸው ዝሎ በዛች ያችን ያየንባት ቪዲዮ አለች አይደል? ቅጽበቷን ሲሰየፉና በመሳሪያ ሲገደሉ እንደው ከነሱ አንዱ ተርፎ ቢሆን ኖሮና ያሳለፉትን መከራ ቢነግረን ብላችሁ አስባችሁ ታውቃላችሁ? ይሄ አራተኛው የገድል አጻጻፍ መንገድ ያ ነው። በወቅቱ የነበሩ ሰዎች ያዩትን አብረዋቸው ሆነው የተቀበሉትን መከራ ይነግሩናል። ይሄ አራተኛው የገድል አጻጻፍ መንገድ ነው እና እኔ እመኛለሁ ሁሌ በእውነት ከነዛ ወንድሞቻችን እንደው በረከታቸው ይደርብን፣ የሰማዕትነታቸው በረከት በእውነት እና ከነሱ ውስጥ አንድ ሰው ኖሮ ቢሆን ብዬ እመኛለሁ በእውነት። ወደ አምስተኛው የገድል አጻጻፍ እንሂድና ቅዱሳኑ በሞት ካረፉ በኋላ የቅዱሳኑን ገድል ተከታይ ደቀ መዛሙርቶቻቸው ወይም አርድእቶቻቸው በመንፈስ ቅዱስ መሪነት ይጽፉታል። የቅድሙ ተገልጠው ነው ያልኳቸው። አሁን ደግሞ አርድእቶቻቸው ወይም ተከታዮቻቸው በመንፈስ ቅዱስ መሪነት ይጽፉታል። በወቅቱ በአካል የነበሩ ሊሆኑ ይችላሉ። ከጊዜ በኋላ ቢጻፍም በወቅቱ
የነበሩ ሌሎች ሰዎች በቃልና በጽሁፍ የተናገሩትም ሊሆን ይችላል። ገብቷችኋል? ስለዚህ አብዛኞቹ የቅዱሳን ገድል በዚህ አይነት መንገድ የተጻፈ ነው። ለምሳሌ አንስተን የምናየው የሐዋርያው የቅዱስ ጳውሎስ መልእክት እሱ የጠቀሰውን ከዚህ ጋር አያይዘን እናየዋለን። ቅዱስ ጳውሎስ ለቆሮንቶስ ክርስቲያኖች ኃጢአትን አስወግደው በሃይማኖት እንዲጸኑ በምግባር እንዲጎለብቱ እርሱም ስለ ክርስቶስ ሲል ስለሚቀበለው መከራና ተጋድሎ በአጠቃላይ ስለ ሕይወቱ እንዲነግራቸው በዚህም ታንጸው ሕይወቱን እንዲመስል በመምከር ከመልእክቱ ጋር ልጁን ጢሞቴዎስን ልኮላቸው ነበር። ምንድነው ያላቸው? እኔን የምትመስሉ ሁኑ ብዬ ለምናችኋለሁ። ስለዚህ የታመነውን በጌታም ልጄ የሆነውን ጢሞቴዎስን ልኬላችኋለሁ። እርሱም አለና ተመልከቱ ይህን ቃል፣ እርሱም በኢየሱስ ክርስቶስ የሆነውን መንገዴን ያሳስባችኋል በማለት ጽፎላቸዋል። ተመልከቱ አንደኛ ቆሮንቶስ 4:17 በክርስቶስ የሆነውን ክርስቶስን መስለው ሊከተሉት የሚገባቸውን የቅዱስ ጳውሎስን መንገድ ለቆሮንቶስ ክርስቲያኖች በሚገባ መንገርና ማስረዳት የማን ኃላፊነት ነው? የቅዱስ ጢሞቴዎስ ኃላፊነት ነው። በኢየሱስ ክርስቶስ የሆነውን መንገዴን ያሳስባችኋል ብሏቸዋል። ስለዚህ የቅዱስ ጳውሎስን ሕይወት ለቆሮንቶስ ክርስቲያኖች መተረክ መንገዱን ቅዱስ ጳውሎስ የሄደበትን መንገድ መንገር የቅዱስ ጢሞቴዎስ ስራ ሆኗል እና በዚህ መሰረት ጢሞቴዎስ የቅዱስ ጳውሎስን ገድል በዝርዝር እንደሚነግራቸው እሱም በታዘዘው መሰረት እሙን ነው። ስለዚህ አንድም የቅዱሳኑን ሕይወት ጽፈው የሚያስቀምጡልን ሰዎች ቅዱሳኑ ከዋሉበት ውለው ካደሩበት አድረው በረከት ጸጋቸውን ያሳደሩባቸው በመንፈስ የወለዳቸው ልጆቻቸው አርድእቶቻቸው ናቸው። ይህም ጌታችን በምድር ላይ ሳለ ያደረገውን ቀደም ብዬ እንዳልኳችሁ ትምህርቱን ትእዛዙን ሁሉ ሐዋርያት በወንጌል እንደጻፉት አይነት ነው። በአዲስ ኪዳን የቅዱሳንን ገድል የጻፉት የመጀመሪያዎቹ ጸሐፊዎች ሐዋርያት ናቸው። በአዲስ ኪዳን የመጀመሪያውን የቅዱሳንን የገድል መጽሐፍ የጻፈው ወንጌላዊ ቅዱስ ሉቃስ ሲሆን የገድሉ ስም ደግሞ ገድለ ሐዋርያት ይባላል ወይም የሐዋርያት ሥራ እንለዋለን። ቅዱስ ሉቃስ ይህንን የሐዋርያትን ገድል የጻፈው የ12ቱን ሐዋርያት ተጋድሎና ወንጌልን በመስበካቸው ምክንያት የደረሰባቸውን ጽኑ መከራ ለትውልዱ ለማዘከር ነው። ስለዚህ ቅዱስ ሉቃስ ገድለ ሐዋርያትን ከመጻፉ በፊት በመጽሐፍ መልክ ጽፎ አያስቀምጣቸው እንጂ ቅዱስ ጳውሎስ በብሉይ ኪዳን ጭምር የነበሩ ቅዱሳንን ከነቢያት ጀምሮ የነበሩትን የብዙ ቅዱሳንን ስም እየጠራ ገድላቸውን እየጠቀሰ በቃልም በመልእክትም ያስተምር ነበር። እንግዲህ ዕብራውያን 11 ላይ መመልከት ትችላላችሁ። እንግዲህ በየትኛውም በአምስቱም አይነት መንገድ ውስጥ የቅዱሳን ገድል ቢጻፍ አስገኙ ወይም አጻፊው ግን ማን ነው? መንፈስ ቅዱስ። ሊቀ ነቢያት ሙሴ ቀደም ብዬ እንዳልኳችሁ እግዚአብሔር ዓለምን ከፈጠረ ከብዙ ሺህ ዘመን በኋላ በወቅቱ እንደነበረ በአካል ተገኝቶ እንዳየ አድርጎ የፍጥረትን ታሪክ እንደጻፈው ሁሉ የቅዱሳንን ገድል ቅዱሳን ካረፉ ከብዙ ዘመን በኋላ ሊጻፍ ይችላል። አስገኙ ግን መንፈስ ቅዱስ እስከሆነ ድረስ የጊዜው ማጠር መርዘም የሚያመጣው ችግር የለም። ይህንን ለመረዳት በእርግጥ መንፈሳዊ ዓይን ያስፈልጋል በእውነት እና ሌላው ከቅዱሳን ገድል መጽሐፍ ጋር በተገናኘ መታሰብ ያለበት አንድ ትልቁ ነገር ቅዱሳንን ከእናታቸው ማኅፀን ጀምሮ የመረጣቸው ያጸደቃቸው ያከበራቸው ራሱ ልዑል እግዚአብሔር ነው። ኤርምያስ 1:5 እና ሮሜ 8:29 ተመልከቱ። የእግዚአብሔር ዘላለማዊ ፈቃድ ዓለሙን በሙሉ እንዲድንለት ነውና ለድህነትም ምክንያት የሆኑልን ዘንድ ቅዱሳንን መርጦ አክብሮ ይሰጠናል። በቃል ኪዳን ይገባላቸዋል፣ በቃል ኪዳናቸው እንጠቀማለን። ይሄ ደግሞ ለትውልዱ እንዲነገር እስከ ዕለተ ምጽአት ድረስ ይሄ ቃል ኪዳናቸው እንዲነገር ያደርጋል እግዚአብሔርም እና ይህም ቅዱሳኑ ለእርሱ የከፈሉትን መስዋዕትነት ጭምር በእውነት እንደው ሁሌም ቢሆን እንትኗን ዋጋዋን ላሳንስ አልወድም፣ ግን እንደው ማርያምን ተፍረት ያደረገችውን ነገር አስቡ እስቲ። ይህቺ ሴት ያደረገችው ወንጌል በሚነገርበት ወይም ወንጌል በሚሰበክበት በማናቸውም ስፍራ እርሷ ያደረገችው ደግሞ ለእሷ መታሰቢያ እንዲሆን ይነገራል ብሎ ማርያምን ተፍረት በገንዘቧ በገዛችው ሽቶ ነው ጌታ ጽድቅን ያገኘችው አይደል? ምንም እንኳን በተሰበረ ልቦና ሆና ዳግመኛ ወደ ነበረችበት ኃጢአት ላለመመለስ ቆርጣ መታ ቢሆንም ያደረገችው ግን በገንዘቧ በገዛችው ነገር ነው። ስለዚህ የፈጸመችው ይሄ ስራ ወንጌል በሚነበብበት ቦታ ሁሉ እሷ ያደረገችው ነገር እንዲነገርላት እንዳዘዘ ሁሉ ደግሞ አንገታቸውን ለሰይፍ ሰውነታቸውን ለእሳት የሰጡ ቅዱሳንማ ምን ያህል እንዲነገርላቸው ያዛል፣ ይፈቅዳል በእውነት እና በመንፈስ ቅዱስ ምሪት እንዴት እንግዲህ ወንጌል እስከ መቼ ነው የሚነገረው? እስከ ክርስቶስ ምጽአት ድረስ። ስለዚህ የቤተ ክርስቲያን መምህራን
ወንጌልን በሚሰብኩበት ቦታ ሁሉ የማርያምን ተፍረት ያደረገችውን ነገር እንዲነግሩላት አዟል። ስለዚህ እነሱ ለሷ በገንዘብ ያን ላደረገችው ደግሞ እንዴት ነው እንግዲህ ዓለምን ፈጽመው ንቀው በበረሃ በጸባ አጋንንቱን ግርማ ሌሊቱን ድምፅ አራዊቱን ታግሰው በእውነት በረሃ በጥም ስንት መከራ ተቀብለው ያለፉ ወይም ያረፉ ቅዱሳንን ምን ያህል ያከብራቸው። ራስን አሳልፎ ከመስጠት በላይ ፍቅር የለም አይደል ያለው ኢየሱስ ክርስቶስ ለኛ ራሱን አሳልፎ አይደል የሰጠው። እነዚህ ቅዱሳን ሰማዕታት ምንላቸውም እኮ ራሳቸውን ደግሞ አሳልፈው ለክርስቶስ ሰጡ። አንገትን ለሰይፍ ሰውነትን ለእሳት አሳልፎ ከመስጠት በላይ ምን አለ? ራስን አሳልፎ ከመስጠት የበለጠ ስጦታ ፍቅር የለም ብሎ ራሱ ጌታችን በወንጌል ላይ ተናገረው። ስለዚህ ለእነሱማ ምን ያህል እንዲነገርላቸው ያዝ ይሆን እና እንደው ዝም ብሎ ታሪካቸውን አድበስብሶ እንደው ዝም ብሎ በቃ አርፋለሽ በቃ ብሎ የሚተዋቸው ይመስላችኋል? በፍጹም ሲጀመር እንዳልኳቸው ከእናታቸው ማህፀን ጀምሮ የመረጣቸው ያጸደቃቸው ያከበራቸው ራሱ ልዑል እግዚአብሔር ነውና የድነት ምክንያት ናቸው። ሁሌ እንደምላችሁ ደግሞ የድነት ምክንያት ስለሆኑ ገነት ርስት መንግስተ ሰማያት የነሱ ርስት ናት። ስለዚህ አንድ ክርስቲያን በክርስቶስ ያመነ ክርስቲያን ሄዶ ገነት ውስጥ ዘው ብሎ የሚገባበት የራሱ ርስት የለውም። በቅዱሳን ርስት የተያዘች ነች። ስለዚህ የቅዱሳን ነገር እንኳን ተውትና ምድራዊውን ነገር እንኳን ተውትና ምልጃውን ከሞት በኋላ ክርስቲያኖች ወደ ገነት ሲገቡ በኋላም ወደ ሰማያዊት ኢየሩሳሌም ሲሻገሩ ርስታቸውን የሚያስጠልሉ በርስታቸው የሚያስጠልሉ በእውነት የገነት ባለቤቶች ናቸው። የመንግስተ ሰማያት ባለቤቶች ናቸው። በእነሱ ርስት ስር ገብተን የምንቆጠር ነንና ዓለም የሚያወራውን ወጀብ ሳይሆን ቤተ ክርስቲያን እውነተኛውን ትምህርት ምን ትላለች፣ እግዚአብሔር እውነተኛውን ነገር ምን ይላል የሚለውን ነገር ብቻ እንድንሰማ ደንቆሮ የሰማለት ያብዳል እንዲሉ ቤተ ክርስቲያን ላይ እነሱ ዛሬ የሰሙት እውነት እንግዲህ ይሆንባቸዋል አይደል? እና ኦርቶዶክሳውያን ገድላት በዚህ መንገድ ይዘጋጃሉ። የቅዱሳንን ገድል እያነበብን ራሳችንን ከቅዱሳኑ ጋር እናቆራኝ። ለጸሎት እንጠቀምበታለን፣ ከቅዱሳኑ ጋር ያቆራኘናል። ለትምህርት እንጠቀምበታለን። እንደው ዝም ብሎ ቁጭ ስላለ ብቻ ቤታችን ውስጥ በረከትም የሚያስገኝ ገድል አለ። ቃል ኪዳን በዛ ደረጃ ያላቸውም አለ። ምንም ባይደረግ ገድልህ በተቀመጠበት ባለበት ቦታ ሁሉ ብሎ ቃል ኪዳን የሰጣቸው ከቅዱሳኑ ቃል ኪዳን ያሳትፈን። የቅድስት ፍቅርተ ክርስቶስ የባሏ የቅዱስ ዘርዓ ክርስቶስ ረድኤት በረከት በድጋሚ ይደርብን። እስቲ መልእክቶችን የመጀመሪያው መልእክት እንዳልኳችሁ ቀደም መግቢያ ላይ ሳላስበው ገብቼ አስተላልፍ ያለው የትንሣኤን ነገር እንግዲህ አደራ። ሌላው መልክዓ ጉባኤውን በተመለከተ አሁን በቅናሽ እንዲወስዱ ምእመናን እያደረኩ ነው። ይሄን ያደረኩት በራሴ አይደለም፣ በነገራችሁ ላይ በራሴ አይደለም። አንዳንድ ሰዎችም ስለጠየቃችሁ ምናልባት በቃ እንግዲህ አመቱ አለፈው አይደል? ለጥር 21 ነው አይደል ግሸን ላይ የተመረቀው። እዚህ አሁን አመት አልፎታል። ስለዚህ ከአመት በፊት የገዛችሁ ሰዎች ዋጋው አሁንም ወርዶ አይደለም። እኔ ዋጋውን ከ25,000 በታች አልሸጠውም። የቻላችሁ ከዛም በላይ ተወስዱታላችሁ። ለሌላም መንፈሳዊ አገልግሎት ስለሚውል ገንዘቡም ጀምር እና አሁን ይሄ ጾም ሲያልቅ ወደ 25,000 ብሩ ይመለሳል ዋጋው። አሁን ግን ለጊዜው አብይ ጾሙን እንድትጠቀሙበት በተለይ ደግሞ የጌታችንን መከራ በደንብ እንደሚያሳያችሁ የጸሎት ክፍል ስለሆነ መዝሙረ ዳዊቱም እውነተኛና ትክክለኛ የተለቀመ ዳዊት ነው እና የራሱን የክርስቶስን መከራ ደግሞ በደንብ እንድትሳተፉ የሚያደርጓችሁ የራሱ የክርስቶስ ምስጋናዎች አሉ። ከ21 በላይ ቀደም ብዬ እንዳልኳችሁ እንድትጠቀሙበት አባቶች እንግዲህ መልእክትም ጭምር ስለነገሩኝ ነው። ይሄን አብይ ጾም ወቅት ምእመናን ይጠቀሙበት፣ ይጸልዩበት፣ በነፍስ በስጋ ይክበሩበት ብለው ስላሉኝ ምእመኑ ወስዶ እንዲጠቀም ብዬ በማለት የቻላችሁ እስከ ግማሽ ዋጋ ቀንሼላችሁ፣ ያልቻላችሁ እስከ 10,000 አውርጄ፣ ያልቻላችሁ የህትመት ወጪውንም እስከምትሸፍኑ አድርጌ፣ ያልቻላችሁ በነጻ እንድትወስዱ አድርጌ ይሄን አብይ ጾም እንድትጠቀሙ ብዬ ፌስቡክ ላይ በምትችሉት ባቅማችሁን ያልኩት ዋጋ ፊክስድ ብታረግልን ብታሳውቀን አንድ ቁጥር ፊክስ አድርገህ ብላችሁኛል። አላረግም። ለምን ሰው እንዳቅሙ ቀደም ብዬ እንዳልኳችሁ ነው። አሁን በ25ም የሚገዛ ይምጣ፣ በ50ም የሚገዛ ይምጣ፣ በ20ም የሚገዛ ይምጣ፣ በ15ም የሚገዛ ይምጣ፣ በ10ም የሚገዛ ይምጣ። የማተሚያ ዋጋው ደግሞ ወደ 7,500 አካባቢ ሆኗል አጠቃላይ ወጪው። አሁን ይሄን 7,500 የሚችል ይምጣ፣ አይ የለኝም እኔ በቅዱስ ቁርባን ያለሁት ብሎ ያለም ደግሞ ይምጣ። በተለይ አሁን እንደ ለትንሣኤ ለቅዱስ ቁርባን የተዘጋጃችሁ ኦርቶዶክሳውያን ደግሞ ኑ እና እንነጋገር። ግድ የለም
በነጻ መውሰድ ካለባችሁም በነጻ ትወስዳላችሁ፣ መክፈል ካለባችሁም ትከፍላላችሁ። ለእናንተ እንደውም አንድ ፓኬጅ ይኖረኛል በዛውም እንደ ሽልማት እንደው ጭራሽ እንደው እስቲ በዚህ እናባብላችሁ እንደው ደግሞ እና እንደዚህ ያደረኩት ግን በራሴም ፍቃድ ብቻ አይደለም፣ አባቶችም መመሪያም ስላለበት ጭምር ነው። አብይ ጾሙን ሰው በጣም እንዲጠቀምበት መጽሐፉን ብለው መልእክት ስላላኩ ጭምር ነው። ስለዚህ ዋጋው ምናልባት ወይ እስከ ደብረ ዘይት ሊሆን ይችላል ይሄ የሚቆየው፣ ወይም ጾሙ እስኪያልቅ እስቲ ብቻ ወስነዋለሁ። እንግዲህ መማከረው ጋር ማከርና የሆነ ወስናለሁ። ግን ፌስቡክ ላይ ጽፌ እንዳሳውቅኳችሁ ለጊዜው በምትችሉት ዋጋ ወስዳችሁ ተጠቀሙ። ለዚህ አብይ ጾም ወቅት ብቻ ወይም ደግሞ አሁን እስከ የጾሙ አጋማሽ ላይ የደብረ ዘይት ዕለት ከዛ በኋላ ወደ መልሶ ወደ 25 ሺህ ሊገባ ይችላልና ባለው አሁን ባለው እንትን ምናልባት በዩቲዩብ የመጀመሪያ መልእክት ሳስተላለፍ ይመስለኛል። ይሄንንም ፌስቡክና ቴሌግራም ላይ ነው በጽሁፍ ያሳወቅኩት። ስለዚህ ይህንን በውጭም በውስጥም ያላችሁ በሀገር ውስጥም ያላችሁ ምእመናን ለቤተሰቦቻችሁም ለገዳማቱም በምትችሉት ዋጋ እንድትልኩ ለገዳማቱም ጭምር። ገዳማቱም ባለፈው አስታውሻቸዋለሁ። አሁን አስቸኳይ ግን ምናልባት ዛሬ 29 አይደል የካቲት 29 መጋቢት 5 አባታችን አቡነ ገብረ መንፈስ ቅዱስ ያረፉበት ቃል ኪዳን የተቀበሉበት ነውና በእውነት ቃል ኪዳናቸው ሀገራችንን በእውነት ይጠብቅልን። አንዱ ኢትዮጵያን ማይተዋት የሳቸው ቃል ኪዳን ስላለ ነው። የቅዱስ ጊዮርጊስ ቃል ኪዳን፣ የሳቸው ቃል ኪዳን፣ የእመቤታችን ቃል ኪዳን ከምንም በላይ እቺን ሀገር ይጠብቃታል በእውነት። ስለዚህ ለምድረ ከብድና ለዝቋላ የሚላክ በምትችሉት ዋጋ ለጊዜውም ባይኖራችሁ በዱቤ ማስመዝገባችሁ ቤተሰባችሁን ስምና እየላካችሁ ለምድረ ከብድ ወይም ለዝቋላ መላክ ትችላላችሁ። እዛ ላሉ መናንያን ወስደዋል ከዚህ በፊት ከግሸንም እንደዚሁም ደግሞ ለገዳሙ ልክ ያለው። አሁን ግን ለአርድእቱ ነው የምንልከው ለሚጸልዩበት እዛ ገዳም ላይ ያሉ መናንያን በጸሎት እንዲያስቡን በስመ ክርስትናችሁ እያረጋችሁ መስጠት ለምትፈልጉ ለምድረ ከብድና ለዝቋላ ለነሱ የምትልኩ አስቸኳይ ነው። እስከ 4 ወይ እስከ 3 ድረስ ነው። ዛሬ 29 ነው፣ ትንሽ ቀን ያለን። በቴሌግራም ታሳውቁኛላችሁ በ09 12 06 32 11 ላይ በቴሌግራም ታሳውቁኛላችሁ 09 12 06 32 11 ስመ ክርስትናችሁን እየጻፋችሁ በዱቤ መላክ ትችላላችሁ። በነገራችሁ ላይ ከባለፈው አመት ደብረ ሊባኖስ ግንቦት 12 ጀምሮ በዱቤ ሁሉ የላኩላችሁ አላችሁ። ስለዚህ ዱቤ ክፍያ ያለባችሁን ፈጽሞ በዚሁ አጋጣሚ በነገራችሁ ላይ አሁን በዚህ በገድላት ህትመት ጉዳይ ላይ የምንሰራው ወደፊት ከበድ ያለ እንትን አለ፣ አላማ አለ። ከበድ ያለ ስራዎች እንሰራለን። ለምሳሌ ራሳችን ማተሚያ ቤት እስከ መክፈት እና በማተሚያ ቤት በኩል እያየን ያለነውን መከራ መቼስ የመልካ ጉባኤው ሲወጣ አሁን በቅርቡ እስክንረከብ ድረስ የነበረውን ታውቃላችሁ በሙሉ ምን ያህል ፈተና እንዳለና ስለዚህ የመጀመሪያው የራስን ማተሚያ ቤት ከፍቶ እስከ መስራት የሚደርስ ትልቅ አላማ አለው። የ10 ቅዱሳን ገድል አንድ ላይ መጥቷል። አሁን ለምሳሌ ያንን እንዴት አድርገን እንሰራዋለን? እና ማን እንደራስ ይሆናል? በእውነት እንደው ሺ ጊዜ ጥሩ ሰው ቢገኝ ማንም እንደራስ አይሆንምና እንዲህ አይነቱ አላማ ወደፊት ከፊታችን ስለሚጠብቀን ብዙ አሁን እጄ ላይ በጣም ብዙ የገዳማት ገድላት አሉ። እኔም በግል የምሰራቸው ደግሞ ብዙ ስራዎች አሉ። አሁን በቅርቡ አብይ ጾሙ ከማለቁ በፊት አሁን 2 ትልልቅ ስራዎች እጃችሁ ላይ ይደርሳሉ። አንድ የገዳም ገድል እና የዮናኤል መልአክ ድርሳኑና የቅዱሳን ገድል አንድ ላይ ተሰርቶ እየተሰራ ነው። እሱን እየሰራው ነው። እንደገና ደግሞ በጎን ደግሞ ለሊቃውንት የሰጠሁት እየሰሩት ያለ እነሱ ሰርተው ሲጨርሱ የአርትዖቱን የምሰራው ደግሞ አንድ ትልቅ ስራ ደግሞ አለ። ስለዚህ እኔ በራሴ በግል የምሰራቸው በጣም ትልልቅ ስራዎች አሉ። ከዚህ በፊትም ጠቅሼላችኋለሁ። ደግሞ ዲያቆን ዮርዳኖስ ጋር ተነጋግረን አንድ ስራ በሁለታችንም የምንሰራው ደግሞ አለ። ስለዚህ ቢያንስ እኔና እሱ የምንሰራው እንኳን ምናልባት በዓለ 50 ላይ ይደርሳል። እስከዛው ግን እኔ አንድ ትልቅ ስራ አሁን እያለቀ ነው ያለው። ስለዚህ አብይ ጾሙ ሳያልቅ በፊት እነዚህ 2 ትልልቅ ስራዎች ይሄ በተለይ አሁን እኔ እያዘጋጀሁት ያለሁት እኔ ለራሴ በጣም ይገርመኛል። እጅግ ድንቅ የሆነ አዲስ ስራ አለና ሰሞኑን ጠብቁ እንግዲህ እስከ አብይ ጾሙ መጨረሻ ድረስ ይወጣል።
እና ይሄ የዮናኤል መልአክ ድርሳን ደግሞ ከቅዱሳን ገድል ጋር አንድ ላይ ሆኖ ደግሞ እሱም ይወጣልና የሚሰሩ በጣም ትልልቅ ስራዎች አሉ። ምናልባት ለነዛ ስራዎች ይደግፈናል። ስለዚህ አንድ ገድል አሁን ስናስተረጉም ስናሳትም አርቶስ ስናሰራ ምን ስንል ወጪው ብዙ ነው። በነገራችሁ ላይ የአባታችን የአቡነ ኢዮስያስ ገድል ታትሞ እናንተ ጋር ደረሰ አይደለም? ህትመት ወጪውን የቻለችው እህታችን በአጋጣሚ የሰማችው መረጃና እኛ የሰጠናት እንትን አልተገናኝቶም ነበረና እኛ የመጀመሪያ እስከ ስንት ድረስ ሊሆን ይችላል አለችን። እስከ 1.1 ድረስ ሄዷል። የባለፈው ወጪ የጥቅምት 21 የአላኒቆስ ብለን ያለውን ወጪ ነገርናት። ስለዚህ ያንን ወጪ ነው መሸፈን የምችለው ብላ በኋላ መጣች። መጽሐፉ ግን የተከፈለው ወደ 1.4 አካባቢ ነው። ስለዚህ አንደኛ ገርል ማሳተሚያ አካውንታችን ላይ የነበርነውን ወጣን። ከዛ በተረፈ ግን ገርል አሁን የአቡነ ዳንኤልን ገርል ማስተርጎሚያ ወደ 80 ሺህ ብር የከፈልኩት ከራሴ ነው። ሌሎች ወጪዎች አሉ። ገርል ተጭኖ ሲሄድ ወጪው ብዙ ነው። እዚህ አርቶስ ማሰሪያ፣ ዲዛይን ማሰሪያ፣ ፊደል ለቀማ ለሰሩ ሁሉ ይከፈላል። ያ ሁሉ በእኔ ወጪ ነው። አጠቃላይ ስደምረው ግን ከ120 ሺህ ብር በላይ የራሴን ወጪ አውጥቻለሁ የአቡነ ኢዮስያስ ገርል ላይ ማንም ያልሸፈነልኝ ማለት ነው። እሱን አሁን ትልል አይደለም ይሄ ላሳውቅ ምናምን ሳይሆን ወጪዎች አሉብን፣ ብዙ ወጪዎች አሉ፣ የምንሰራቸው ስራዎች አሉ። ለትርጉም አሁን ከ15 በላይ ገርላት የግል የራሴ አሁን በግል የምሰራቸው ገርላት አሉ። እነሱን አስተረጉማለሁ። እነሱን በጋራ ወደፊት ገርለ አበው ተብለው ገርለ አበው ቅጽ 1፣ ገርለ አበው ቅጽ 2፣ ገርለ አበው ቅጽ 3 እየተባለ ይወጣል። እንግዲህ የ6 የ7ቱን ገርል በአንድ ላይ ታገኙታላችሁ። እነዛ ገርላት ማለት የገዳማት ያልሆኑ ገርላትን በግል ሰራቸዋለሁ። የገዳማት የሆኑትን ለገዳማት ነው የምንሰጠው። ለምሳሌ የገላውዲዮስን አይታችሁ ከሆነ የገላውዲዮስ ብቻ ነው የነበራቸዋል። ሌሎቹ የአንጾኪያ ሰማዕታት ገርል ራሴ ነኝ የሰጠኋቸው፣ ከራሴ ማለት ነው የራሴን። ስለዚህ አሁንም ለገዳማቱ እያዳበልን የምናወጣቸው ገርላት አሉ። እነዛን የማስተረጉመው በራሴ ወጪ ነው። ኤኒዌይስ እንትን ላወራባችሁ አይደለም። ወጪዎች ብዙ አሉ። የዛ ነው ያህል ደግሞ እናንተም በእዳ ደግሞ በዱቤ ደግሞ የላካችሁ አመት ሊሞላው ነውና አስታውሳችሁ። አንዳንዳችሁ ራሳችሁ ወይኔ የረስችሁ ሆነ ይቅርታ እያላችሁ ነው። ምናልባት የረሳችሁ ካላችሁ አሁንም በዱቤ የላኩላችሁ ለዋልድባ ማህበረ ስላሴ፣ ለጊሸን፣ ለደብረ ሊባኖስ በላከን ሰዓት በዱቤ የላኩላችሁ ካላችሁ እኔ በውስጥ መስመር እየመጣሁ አልጠይቃችሁም። ራሳችሁ አስታውሳችሁ ክፈሉ። እንግዲህ ይህንን በሁለተኛ መልእክት ለያዘው። ስለዚህ እስከ ጾሙ አጋማሽ ድረስ አሁንም ቢሆን ባለው የቅናሽ እድል ተጠቀሙ። በዛሬ ቀደም በነገርኳችሁ ስልክ አናግሩኝ። ሌላው ቀደም ብዬ እንዳልኳችሁ ለዝቋላና ለምድረ ከብድ እስከ መጋቢት 4 ወይ እስከ መጋቢት 3 ድረስ ነው። አስቸኳይ ነው። እሱን ቶሎ አናግሩኝ። ሰሜን ሸዋ ላይ ላሉ ገዳማት ለደብረ ብስራት አቡነ ዜና ማርቆስ፣ ለጀር ስላሴ ትልቅ ገዳም ነው። እኚህ አባቶች ጭምር በተደጋጋሚ ደውለው አናግረውኛል። ላስተባብርላችሁ ብዬ ነው። ለጀር ስላሴ ቅድስት ስላሴ እና አቡነ ኢያሱ ገዳም፣ ለአዳሬ ኪዳነ ምሕረት፣ ለሽፈጂ ገብርኤል፣ ለአባኖብ፣ ለቀን ማርያምና አቡነ ቀውስጦስ ማርያም፣ ለበልበሊት ኢየሱስ እንዲሁ ለመልከ ጸዴቅ እንደዚሁ ለመጓ አካባቢ ያሉ ገዳማት እዛ መጓ ራይል ላይ ሄዷል። ብዙ ሰዎችም ልካችኋል። ግን እዛ አካባቢ ላይ ያሉ ሌሎች ገዳማትና አድባራት ደግሞ ጠይቀዋል። ስለዚህ ለመጓ በሚለው ስም ነው ለእነሱ የምጠይቀው። ለአፍራይ ገባ ዘራ ብሩክ፣ ለጻድቃኔ፣ ለዘብር ገብርኤል እንደነዚህ ሰሜን ሸዋ ላይ ላሉ ለግንድ አጽሚት ክርስቶስ ሰምራ፣ ሸብሸቦ ማርያም እንደነዚህ ላሉ ቦታዎች ሰሜን ሸዋ ላይ ላሉት ለየትኛውም ገዳም ባለው እድልም ቢሆን ቀንሳችሁም በዱቤም በምንም አርጋችሁ ላኩ። እድሉ አይለፈን። ይሄን አብይ ጾም እንረባረብ ለበረከት። ሌላ ምነግራችሁ እሺ፣ መጋቢት 5 እመጣለሁ። የቀረኝን ነገር መጋቢት 5 የአባታችን የአቡነ ገብረ መንፈስ ቅዱስን ቃል ኪዳን እያወሳን ከእረፍታቸው በረከት የምንሳተፍ ነው የሚያደርገን ምን የሚሆነው ማለት ነው። እሺ፣ መጋቢት 5 እንገናኝ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።